ሰላም ጋይስ ለማታውቁኝ ነጋ ቢሮ በላለው ዌብ ኤንድ ሞባይል አፕ ዲቨሎፐር ነኝ። እንግዲህ በዚህ ኢፒሶድ እንግዲህ ይዤላችሁ የመጣሁት ፓይተን ፉል ኮርስን ነው። ከዜሮ ምንም አይነት የፓይተን እውቀት እስከሌለው እስከ አድቫንስድ የፓይተን ፕሮግራመር ለመሆን የሚያደርጋችሁን የፓይተን ፉል ኮርስን አዘጋጅቼ ይዤላችሁ መጥቻለሁ። እናንተም በደንብ እያደረጋችሁ ተከታተሉኝ። እንዲሁም ፓይተን ለምን እንደምንማረው ስቴፕ ባይ ስቴፕ የጻፍኩ ቪዥዋል ስቱዲዮ ኮድ ላሳያችሁ። እንግዲህ ፓይተን የምንማረው አንደኛው ለዌብ ዲቨሎፕመንት ላይ መስራት ከፈለጋችሁ ፈርስት ለርን ፓይተን ፎር ዌብ ዲቨሎፕመንት ኤንድ ሞባይል አፕ ዲቨሎፕመንት። ዌብ ኤንድ ሞባይል አፕ ዲቨሎፕመንት ላይ ፓይተን ረደናል ስንል ምን ማለታችን መሳችሁ? ባክኤንድ ላይ ነው የምንጠቀምበት። ዩዝ ኢን ባክኤንድ ነው። ባክኤንድ ላይ ነው የምንጠቀምበት። ምክንያቱም ባክኤንድ ላይ ለምን መስራት የምንጠቀምበት ጃንጎ የሚባል የፓይተን ላይብራሪ አለ። እሱን ተጠቅመን ነው የምንሰራው። ጃንጎን ተጠቅመን በጃንጎ ባክኤንድ ላይ መስራት እንችላለን። ስለዚህ አንደኛው ለዌብ ዲቨሎፕመንት እና ለሞባይል አፕ ዲቨሎፕመንት ምንድነው ፓይተን ባክኤንድ ላይ ያስፈልገናል። ሌላኛው ደግሞ ፓይተን የሚያስፈልገና ፎር ዴታ ሳይንስ ኤንድ ዴታ አናላይስ ለዴታ ሳይንስ ኤንድ ዴታ አናላይስ ማለት እንግዲህ ዳታዎችን የምንተነትንበት ስቴፕ ባይ ስቴፕ እያደረግን እንዲሁም አውትፑት እስከምንሰጥበት እንዲሁም ዳሽቦርድ አዘጋጅተን ያን ዴታ ትሬን አድርገን አውትፑቱን የምናገኝበት ሜትር ነው። እሱ አንደኛው ምንድነው ለዴታ ሳይንስ እና ዴታ አናላይስ በጣም ያገለግለናል። ሌላኛው ደግሞ አሁን እንግዲህ የሚያገለግለን ፎር ማሽን ለርኒንግ ነው። ፎር ማሽን ለርኒንግ ትሬን ኦፍ ኤኒ ዳታ ቱ ዩዝ ማሽን ለርኒንግ ዩዝ ፓይተን ነው። ዩዝ ፓይተን ኤንድ አናዘር ደግሞ ሌላ የሚያገለግለን መስላችሁ ፎር ዩዚንግ ኦፍ ኤአይ ኢንጂነር ለመሆን ኢንጂነር ለመሆን እንግዲህ ምንድነው መሰላችሁ የሚያስፈልገና ኢንጂነር ለመሆን የሚያስፈልገን እንግዲህ ምንድነው ፓይተን ነው። የፓይተን ስኪል በጣም ወሳኝ ነው። ኤአይ ኢንጂነር ለመሆን ምንድነው ሁሉም ነገር አውቶሜት ለማድረግ ዩዚንግ ዴታዎችን ትሬን አድርጎ ራሳችን ኤጀንት ክሬት የምናደርግበት ሁሉም ነገር የሚያስፈልገን ለኤአይ ኢንጂነር ያስፈልገናል። ከዚያ ይሄን ካየነ እንግዲህ ስቴፕ ባይ ስቴፕ ከዜሮ ጀምረን እያንዳንዱን አሁን ከዚህ ይሄን ካየነ እንግዲህ ፓይተን ኮድ ለመጻፍ የሚያስፈልገን እያንዳንዱ ማቴሪያል ዩዝ ማቴሪያል ፎር ፓይተን ለርኒንግ አለ ኮሜንት እናድርገው። እንግዲህ የሚያስፈልገን አንደኛው ኤዲተር ነው። ኤዲት የምናደርግበት ያው ቪዥዋል ስቱዲዮ ኮድ ማይ ፋቮራይት ነው። ቪዥዋል ስቱዲዮ ኮድ እሱ ነው። ኤዲት የምናደርግ ኤዲተራችን እሱ ነው። እዚያ ምንድነው የሚያስፈልገን ፓይተን እናወርዳለን። ዳውንሎድ ፓይተን የሚያስፈልጉን እነዚህ ነው። ቪዥዋል ስቱዲዮ ኮድ ዳውንሎድ እናደርጋለን፣ ፓይተን ዳውንሎድ እናደርጋለን። ከዚያ ሁለቱን ኢንተግሬት አድርገን ሁሉንም ራን ማድረግ ነው። ስለዚህ አሁን ወደ ኢንስታሌሽን ኔክስት ኢንስታሌሽን ስናደርግ እንላለን። ሲኤምዲ
እዚህ ሴም ዲዚ እንዳለው ኮማንድ ፕሮምፕት ይመጣልናል። ኮማንድ ፕሮምፕት ላይ ካሁን እዚህ ላይ የምንጽፈው ምን መሰላችሁ? ፓይተን ዳሽ ዳሽ ምክንያቱም ኢንስቶል መሆኑን ቸክ ለማድረግ ማለት ነው። ፓይተን ኢንስቶል መሆኑን ቸክ ለማድረግ ፓይተን ዳሽ ዳሽ ብለን ቨርዥን ብለን ስንጽፍ አሁን እዚህ ላይ ፓይተን ቨርዥኑን ያሳይናል። አያችሁት? የፓይተን አሁን 3.14.6 የሚል የፓይተን ቨርዥን ያሳይናል። ስለዚህ ፓይተን ወርዶናል ኢንስቶል ሆኖና ሁሉም ነገር ኢንስቶል ሆኖልናል። አሁን ቀጥታ ወደ ትምህርታችን እንሄድ። ከዚያ ከሄድን በኋላ ከዚህ ላይ መጣና እዚህ ላይ ኤክስቴንሽን ላይ መተን ፓይተን እና ቪዥዋል ስቱዲዮ ኮድ ለማገናኘት ፓይተን ብላችሁ ሰርች ታደርጋላችሁ። ፓይተን ብላችሁ ሰርች ታደርጉት ከዚህ ላይ ፓይተን ይመጣላችኋል። ከዚያም መጀመሪያ ላይ የሚመጣውን ፓይተን ዳውንሎድ ታደርጋላችሁ። እዚህ ላይ ኢንስቶል ትሉታላችሁ። እኔ ቀድሜ ኢንስቶል ስላደረኩ ነው። ኢንስቶል ትሉታላችሁ። የፓይተን ኮዳችን እንግዲህ ወደ ዋናው ኮዳችን ስንሄድ የመጀመሪያው የፓይተን ኮዳችን ፕሪንት እናደርግ። ፕሪንት ሲንግል ኮትም ወይንም ዳብል ኮትም ተጠቀሙ፣ ማንኛውም ተጠቀሙ፣ ለውጥ የለውም። ዳብል ኮት ወይም ሲንግል ኮት እናደርግና this is python full course ፕሪንት ስናደርግ አያታይ this is a python full course አለ። የመጀመሪያው የፓይተን ኮዳችን ይሄን ይመስላል። እንግዲህ አሁን ወደ ዋናው ስንል ምንድነው ከዚህ ላይ ፓይተንን how to ፓይተን ኮሜንት የምናደርገው በፓይተን እንዴት ነው የሚለውን እንዴ ኮሜንት in python እንግዲህ there are two types of ሁለት አይነት የፓይተን ኮሜንቶች አሉ። two types of python comment one single line comment and multi line comment and multi line comment ሲንግል ላይን ኮሜንት ማለት ምንድነው? እንግዲህ አንዲት ላይን ብቻ ኮሜንት የምናደርግ ከሆነ ያ ሲንግል ላይን ኮሜንት ይባላል። ፎር ኤግዛምፕል ሃሽ ኢዝ ሲምፕል ላይን ኮሜንት ናት። ሲንግል ላይን ኮሜንት ናት። ሃሽን ከተጠቀምን ለሲንግል ላይን ኮሜንት ነው። ለመልቲ ላይን ኮሜንትም እናየዋለን። ሳብስክራይብ ቱ ነጋ ቢአይኤም ዩቲዩብ ቪዲዮ subscribe to ነጋ ቢአይኤም ቪዲዮ አያችሁ ሲንግል ላይን ኮሜንት ይባላል። መልቲ ላይን ኮሜንት ደግሞ ስናየው ምንድነው ሰሪ ዳብል ኮት ነው የምንጠቀም። this is multi line comment this is multi line comment enter Python is my favorite programming language አሁን እዚህ ላይ አያችሁት ሁለቱን ላይን በአንድ ኮሜንት አደረግነው። የፈለግነውን ያክል ላይን በአንድ ኮሜንት ማድረግ ከፈለግነ መልቲ ላይን ኮሜንትን እንጠቀማለን። ሌላኛው ይሄንን ኮሜንትን በዚህ መልኩ ካየነ ሌላ ቀጣይ ወደ ምንድነው ወደ ፓይተን ቫሪያብል እንግዲህ በፓይተን ቫሪያብል ኔሚንግ ሩል የሚለውን በደንብ አድርገን ፓይተን ቫሪያብል የሚለውን መጀመሪያ ነው ቫሪያብል ኤንድ ኔሚንግ ሩሎች በፓይተን ስናየው መጀመሪያ ኔሚንግ ሩሉን ስናየው አሁን እንግዲህ ከዚህ ላይ ስታርት ዊዝን ሌተር ኦር አንደርስኮር እንግዲህ የፓይተን ቫሪያብል ስንጀምር ወይም በሌተር ስንል አሁን እዚህ ላይ እንደምታዩት ኤክስ ሊሆን ይችላል፣ ዜድ ሊሆን ይችላል፣ ኤኒ ቫሪያብል መሆን ይችላል። ወይም አንደርስኮር ማለት አንደርስኮርን መጠቀም እንችላለን። አዘርዋይዝ ምንም ሌላ ነገር መጠቀም አንችልም። ኮንቴንስ ኔክስት ደግሞ ኮንቴንስ ሌተር ማለት ይችላል። ዲጂትስ ኤንድ አንደርስኮር ኦንሊ ኬስ ሴንሲቲቭ ነው። እንግዲህ ፓይተን ምን መሰላችሁ ጋይስ ኬስ ሴንሲቲቭ ነው። ቢኮዝ ምንድነው ኤጅ ኤንድ ኤጅስ አር ቬሪ ዲፈረንስ ኢን ፓይተን ካፒታል ኤንድ ስሞል ሳር ኬስ ሴንሲቲቭ ነው ፓይተን። ይሄንም ያዙ ካኖት ስታርት ዊዝ ኤ ነምበር በቁጥር አይነሳ። ቫሪያብል ኔሚንግ ስንሰጥ ለምሳሌ አሁን 2x = 5 ብለን የምንሰጠው አይቻልም። ይሄ ሮንግ ነው በፓይተን።
ኖ ሃይፈንስ ሃይፈን የሚባል ነገር የለም። እዚህ ላይ እንደምታዩት አሁን እዚህ ላይ ማይቫር ሲል ሃይፈን ነው የተጠቀመ። እንደዚህ አይቻልም። እንዲሁም ስፔስ አሁን ማይቫር ሲል በማለ ስፔስ አለ እንደምታዩት ስፔስም አይቻልም በፓይተን። አሁን እንግዲህ መልቲ ወርድ ስታይል ኢን ፓይተን ስናይ ደግሞ ከዚህ ላይ እንደምታዩት መልቲ ወርድ ስታይል ኢን ፓይተን ማይ ቫሪያብል አሁን ካሚል ኬዝ ነው። ይሄ ካሚል ኬዝ ነው። እንዴት ነው ካሚል ኬዝ መሆንና ለመሆን የምንለየው ስትሉኝ አሁን እዚህ ላይ የመጀመሪያው ሳይሆን ቀጣይ ያሉትና መጨረሻ ላይ ያሉት ኤን እና ቪ ካፒታል ናቸው። ስለዚህ ይሄ ምን ይባላል? ካሚል ኬዝ ይባላል። ማይ ቫሪያብል ኔም እዚህ ላይ ደግሞ ፓስካል ነው። ፓስካል ኬዝ ደግሞ መሆኑን እንዴት ነው የምንለየው ካላችሁ የመጀመሪያዎቹ ፊደሎች ሁሉም ካፒታል ናቸው። እዚህ ላይ ኤን ካፒታል ናት፣ ከዚህች ላይ ቪ ካፒታል ናት፣ ከዚህ ላይ ደግሞ ኤም ካፒታል ናት። ማይ ቫሪያብል ኔም ስኔክ ኬዝ እንዲሁም ስኔክ ኬዝ ነው ፕሪፈርድ የሚደረገው። ምንድነው አንደርስኮር ከተጠቀመ ምንድነው ቶልታ ብላችሁ ታዳችሁ ስኔክ ኬዝ ነው። እንዲሁም በቃ ተመራጩ እንዲሁም ምርጡ የሆነ የቫሪያብል ኔም ስታይል ስኔክ ኬዝ ነው ብላችሁ እንደዚህ በዚህ መንገድ ማየት ትችላላችሁ። አሁን እዚህ ላይ ከተመለሰን ስናየው ዳይናሚክ ታይፒንግ ነው። ዋን ቫሪያብል ቼንጂንግ ታይፕ። አሁን እዚህ ላይ x = 5 ነው። x = 7 x = 3.14 እዚህ ላይ ኢንቲጀር ነው። ኢንቲጀር መሆኑ እንዴት ነው? በነምበር ከተቀመጠ x = ቫልዩ x ምንድነው? እዚህ ላይ አሁን ቫሪያብል ኔም ነው። እዚህ = 5 ካልነው 5 ምንድነው? ቫልዩ ነው። ቫልዩ ኢንቲጀር ነምበር ከሆነ ኢንት እንላለን። ቫልዩ በዳብል ኮት በሲንግል ኮት ከተቀመጠ ደግሞ ምንድነው? ስትሪንግ እንለዋለን። ቫልዩ ደግሞ እዚህ ላይ በነጥብ ከተቀመጠ ሁሌም ቢሆን ፍሎት ነው። ይሄን መያዝ አለባችሁ። የትኛውም ፕሮግራሚንግ ላንጉጅ ላይ ብትሄዱ ፓይተን፣ ጃቫስክሪፕት፣ ሲ++፣ የትኛውም ጃቫ ላይ ብታዩትም ሁሉም ተመሳሳይ ናቸው። እንደዚህ ነው። ሶ ይሄን ካየነ እንግዲህ ወደ ኮዱ እንሄድና በደንብ አድርገን እንስራ። ሶ ኮዱን ስናይ ኮሜንት ሃሽ እንጠቀማለን። ለሲንግል ላይን ኮሜንት ነው ብለናል። ፓይተን ቫሪያብል ክሬሽን ሶ ክሬት ቫሪያብሎችን ክሬት እናድርግ። ከመጀመሪያው ጀምረን x = 6 እንበል ኢንተር y = እዚህ ላይ ስትሪንጉን ግን በዳብል ኮትም በሲንግል ኮትም ማድረግ ትችላላችሁ እናንተ በተመቻችሁ ነው። ከላይ አሁን እዚህ ላይ እንደምታዩት በዳብል ኮት ነበር ያደረግነው። ከዚህ በሲንግል ኮት የትኛውን መጠቀም ትችላላችሁ። ነጋ ብለን ተጠቀምና ከዚህ ላይ ኢንተር ፕሪንት x ኢንተር ፕሪንት y ከዚህ ላይ ራን ስናደርግ አይታያችሁ መሰለኝ እንደምታዩት ከዚህ ላይ 6 አስቀምጠልና ከዚህ ላይ ደግሞ ማን አስቀምጠልና ነጋ። ስለዚህ ምንድነው ፓይተን ቫሪያብል ክሬሽን ማለት ይሄ ነው። ቫሪያብል ክሬት የምናደርገው በዚህ ወይ ነው። እዚህ ላይ መጀመሪያ ቫልዩን እንሰጣለን፣ ከዚያ ፕሪንት ብለን እናወጣዋለን። መጀመሪያ የሰጠነው ቫልዩ ማለት ነው። አሁን ከዚህ ላይ ደግሞ ዳይናሚክ ታይፒንግ ስናደርግ ፓይተን ቫሪያብል ዳይናሚክ ታይፒንግ x = 6 የተለየ ቁጥር እንጻፍ 7 ኢንተር። አሁንም x = አበበ ሶሪ ሲንግል ኮት ወይም ዳብል ኮት ስንጠቀም በማል ነው ማድረግ ያለብን። ያ ፕሪንት ስናደርግ ወይም ግልጽ እንዲወላቸው ይሄን ስሙን ልቀይረውና ነባ እዚህ ላይ ፕሪንት ስናደርግ አሁን አንዱ መውጣት ያለበት ምክንያቱም ተመሳሳይ ቫሪያብል ኔም ናቸው። ኤክስ አዚም ኤክስ ነው፣ አዚም ኤክስ ነው። ስለዚህ ምንድነው ዳይናሚክ ታይፒንግ ኢን ፓይተን ማለት ይሄ ነው። ተመሳሳይ ቫሪያብል ኔም ኑሮት አውቶፑቱ ግን ሁለተኛውን የሚያወጣ ከሆነ ይሄ ዳይናሚክ ኔም ተብሎ ይጠራል። ፕሪንት ኤክስ አውቶፑቱን ስታዩት እዚህ ላይ ነባ የሚል ያሳያችሁ ላይ ያችሁት ነባ ይላል። ስለዚህ 7ን አላውጣትም ነባ የሚለው ምክንያቱም ቫሪያብል ኔማቸው ተመሳሳይ ነው። ይሄ ነው ፓይተን ቫሪያብል ዳይናሚክ ታይፒንግ የሚባል ማለት ነው። አሁን ከዚህ ላይ እንዳለ ደግሞ ፓይተን ቫሪያብል ኔሚንግ ሩል አለ። ፓይተን ቫሪያብል ኔሚንግ ሩል እንግዲህ አሁን እዚህ ላይ ሌጋል ኔሞችን ፊት
ላሳያችሁና ደግሞ ኋላ ኢሌጋል ነው በፓይተን ሩል አይቻልም የሚባለውን ደግሞ አሳያችኋለሁ በደንብ አድርጌ። አሁን ሌጋል የሚባሉትን ላሳያችሁ። ሌጋል ኔም ሌጋል ኔም ሌጋል ኔሙን ስናየው እዚህ ላይ ማይቫር እዚህ ኳልስቱ ሲንግል ኮት ኦር ዳብል ኮት መጠቀም ትችላላችሁ። ሲንግል ኮት ኦር ዳብል ኮት መጠቀም ትችላላችሁ። አበበ የአንዱን ኔሚንግ ሩል ነው። ከዚያ ቀጣይ ደግሞ ምንድነው አንደርስኮር መጠቀም እንችላለን ብለናል። ማይ አንደርስኮር አይቫር እዚህ ኳልስቱ ዳብል ኮት ኦር ሲንግል ኮት ፓይተን ጻፍኩት ፓይተን። ይሄ ደግሞ በአንደርስኮር መጀመር ይችላል። የሩሉ ነው የፓይተን ሩል። ማይቫር እዚህ ጓልስቱ ሲንግል ኮት እንጠቀም ፖሲብል ጃቫ ቀሪ ያደረኩት ጃቫ ማይ ሌላኛው ደግሞ ሁሉንም ካፒታል በማድረግ ማይ ቫር ኢኳልስ ቱ ሲንግል ኮት ኦር ዳብል ኮት የፈለግነው መጠቀም እንችላለን። ጃቫ ስክሪፕት አሁን እያንዳንዳቸውን ፕሪንት እናድርጋቸው። ፕሪንት ማይቫር ማይቫርን ፕሪንት ስናደርገው አያችሁት አበበ የሚለውን ብቻ መጣልን። ከዚህ ላይ እንደምታዩት ይታያችኋል ብዬ ተስፋ አደርጋለሁ። ወደ ሌላ አድርጋችሁና እንዴት በደንብ ይታያል። ያያችሁት እዚህ ላይ ምን አበበ የሚለውን ብቻ መጣው ከዚህ ከላይ ከሰጠን ከዚያ ምንድነው አበበን ብቻ መጣው፣ ምክንያቱም ፕሪንት ያደርገው ማይቫር የምትለውን ብቻ ነው። ያ ኤንተር እንልና አሁን ቀጣይ ፕሪንት ማይቫር አንደርስኮር ማይ አንደርስኮር ማይቫር የሚለውን ተጠቅም። ያ ፕሪንት አሁን ደግሞ ማንኛው ማምጣት አለበት ፓይተን የሚለው ማምጣት አለበት። ፕሪንት እናደርገው እዚህ ላይ አያችሁት ፓይተን የሚል መጣል ታያችኋል። ፓይተን የሚለው መጣል ነው። ከዚያም ኢንተርናል እና ፕሪንት ሶስተኛው ማን ነው? ከዚህ ላይ ይሄን ተጠቅመናል ይሄ ነው። ሁለቱንም አንደርስኮር ማለት ነው። እዚህ ላይ መጥቶልናል ማይቫር ራንስ እናደርገው። አሁን እዚህ ላይ ደግሞ ምንድነው ጃቫ የሚለውን ፕሪንት ማድረግ አለበት። ጃቫ ከዚህ ላይ ጃቫ ፕሪንት አደረገልና ኢንተር ብለን አሁንም ፕሪንት ማይቫር ካፒታል ሌተር ማይቫር የሚለውን ፕሪንት ስናደርገው አይደል ጃቫስክሪፕት ብሎ ከዚህ ላይ መምጣት አለበት። ከጃቫ ቀጣይ ፕሪንት እናደርገው ያቺ ጃቫስክሪፕት ብሎ አመጣልና እና እንደዚህ ኔሚንግ ሩሎቹ እነዚህ ምንድነው ሌጋል የሆነ ኔም ናቸው በፓይተን። ኢሌጋል ኔሙን ደግሞ እስኪ እንየው በፓይተን ማለት ነው። ሃሽ እንጠቀም ሲንግል ላይን ኮሜንት ኢሌጋል ኔሚንግ ሩል ኢን ፓይተን ኢንተር ኖት ቀድም እንዳያየ ነው በፓይተን ቫሪያብል ኔሙ በነምበር መጀመር አይችልም። ለምሳሌ አሁን ቱ ማይ ቫር ብንል አያችሁት ኤረር ነው የሚለው በቃ ያሰምርበታል። ግን ከዚህ ላይ ምንድነው ይሄ በፓይተን ቫሪያብል አይዋ ኢኳልስ ቱ ዳብል ኮት አበበ ብንል ይኸው አያችሁት እዚህ ላይ ቀይ ጋር ያሰምርበታል። ምክንያቱም በፓይተን ምንድነው በነምበር መጀመር የለበትም ቫሪያብል ዲክሬስ እናደርግ ይሄን ሃሽ እናድርገው ኤረር ከሚሆነው ኢንተር። ከዚያ ደግሞ በሃይፈን መሆን የለበትም። ለምሳሌ ማይ የሚለውን ሃይፈን ስናደርጋት ሃይፈን ቫር ስናደርገው እንደምታዩት እዚህ ኢኳልስ ቱ ሲንግል ኮት ፓይተን ስናደርግ ፕሪንት
ፕሪንት ማይ var ፕሪንት ማይ var ስንለው አሁን እዚህ ላይ እንደምታዩት እዚህ ላይ ኤረር ነው የሚያሳየን። አያችሁት? ምንድነው በሃይፈንንም በነምበርም አይጀምርም። እሱን ነው ማወቅ ያለብን። ይሄንን በኮሜንት እናድርገውና ኮሜንት እናድርገውና ይሄ ይጠፋል። በዚህ መጀመር የለበትም እና አሁን ሁለት ነገር ኢሌጋል ነው። በነምበር መጀመር የለበትም ቫሪያብል ነው፣ እንዲሁም በሃይፈን መጀመር የለበትም። ከዚያ ሶስተኛው ደግሞ ስፔስ ቅድም ካልነው ስፔስ ነው። ለምሳሌ ማይ ስፔስ ማይ var ብንለው አያችሁት? ኤረር ነው ብለው ይሄ ምንም እንትን ቫልዩ የለውም። ማይ var is equals to ሲንግል ኮት ኦር ዳብል ኮት ነጋ ብንለው ኢንተር ፕሪንት ማይ var ራን አያችሁት? እዚህ ላይ ኤረር አለ። ይኸው እንደምታዩት እዚህ ላይ ማይ var የሚለው እዚህ ኳስ ነው ኤረር ኢንቫሊድ ሲንታክስ ብሎ ኤረሩን አምጥቶልናል። ከዚህ ላይ ይሄን ኮሜንት እናድርገውና ኤረሩን አጥፈው ሃሽ ኦኬ። እንግዲህ ፓይተን ቫሪያብሉ ሌጋል ቫሪያብሉ እንደውም ሌጋል ቫሪያብል ዲክላሬሽኑ በዚህ ካየነ ቀጣይ ሜልቲ ወርድ ቫሪያብል ኔሚንግ የሚሉትን እነ ፓስካል እንዲሁም እነ ስኔክ ምናምን የሚሉትን እነሱን እናያቸው። ኢንተርና ሜልቲ ወርድ ቫሪያብል ኔሚንግ ሜልቲ ወርድ ቫሪያብል ኔሚንግ ሜልቲ ወርድ ቫሪያብል ኔሚንግ ስናያቸው ከዚህ ላይ አሁን ማይ var ማይ ቫሪያብል ኔም እዚህ ኢኳልስ ቱ ሲንግል ኮት ኦር ዳብል ኮት መጠቀም እንችላለን። ፓይተን ፉል ኮርስ አሁን እዚህ ላይ ምንድነው ይሄ ፓስካል ማለት ካሜል ኬዝ ነው። ካሜል ኬዝ ለምን ብትሉኝ ምክንያቱም እዚህ ላይ ሁለት ካፒታል አሉ። ከዚህ ላይ ሶሪ ያሳስቻለሁ ኤን ነው መሆን ያለበት። እዚህ ላይ ሁለት ቫሪያብሎች አሉ፣ የቪ እና የኤን ካፒታል ሌተሮች አሉ እና እነሱን ካሜል ኬዝ መሆኑን ይጠቁማሉ። አናዘር ዋን ኢዝ ሶስቱንም የመጀመሪያ ሌተሮችን በካፒታል ካደረግናቸው ደግሞ ምን ፓስካል ኬዝ ይባላል። ከዚህ ላይ እና ላሳያችሁ ማይ ቫሪያብል ኔም እዚህ ኳል አሁን እዚህ ላይ ስታዩት ማይ ቫሪያብል ኔም ስታዩት እዚህ ላይ አሁን ሶስቱም ቫሪያብሎች ኤም ቪ ኤንድ ኤን ሳር ሶስቱም ካፒታል ናቸው። እዚህ ኳልስ ቱ ሲንግል ኮት ኦር ዳብል ኮት ነጋ ነው። ምንድነው አሁን እዚህ ላይ ያየነው ፓስካል ኬዝ ነው። this is ፓስካል ኬዝ ሶስተኛው ደግሞ ምንድነው ስኔክ ኬዝ የሚለው እንየው። ማይ አንደርስኮር var አንደርስኮር ኔም እዚህ ኢኳልስ ቱ ሲንግል ኮት ኦር ዳብል ኮት ጃቫስክሪፕት አያችሁት? አሁን በሃሽ እንጠቀምና this is snake case እንዲሁም ፕሪፈር የሆነ snake case this is snake case እንዲሁም ምንድነው ፕሪፌብል ነው። ተመራጩ ይሄ ነው። አሪፍ የሚሆነው ለፕሮግራሚንግ ለፓይተን ፕሮግራሚንግ ላንጉጅ በጣም አሪፍ ነው ብለን ምን ወስደው ይሄን ነው። ሌላኛው ደግሞ ምንድነው አሁን ወደ ምን አሳይን ቫልዩ ነው። ቫልዩዎችን እንዴት ነው አሳይን የምናደርገው፣ ቫሪያብሎችን እንዴት ነው አሳይን የምናደርጋቸው የሚለውን በደንብ አድርገን እንይ። አሽና አሳይን ቫልዩ አሳይኒንግ ቫልዩስ x is equals to 10 አሁን ኢንቲጀሮችን አሳይን አደረግናቸው። ኢንቲጀርን አሳይን አድርገናል። ራን እናድርገውና ይሄን ፊት ይላኛው ነው አያችሁ ጃቫስክሪፕት ሁሉንም ነገር
አሁን እነዚህን ፕሪንት እናደርጋቸው እያንዳንዳቸውን ሶስቱንም ፕሪንት እናደርጋቸው። ፕሪንት ማይ variable name enter print my variable name enter print my var name አሁን እዚህ ራን ስናደርገው ከዚህ ላይ ምንድነው ፓስካል ኬዙ ካሚል ኬዝ ፓስካል ኬዝ ኤንድ ሶ ዛት ስኔክ ኬዝ ሁሉንም ፕሪንት ያደርግልናል። ያያችሁት እንደምታዩት እዚህ ላይ ፓይተን ፎር ኮርስ ብሎ ምንድነው ካሚል ኬዙን አወጣልን። እንዲሁም ቀጣይም ነጋ ኤንድ ጃቫስክሪፕት ብሎ አወጣልን። ይሄን ይመስላል። ከዚህ ቀጣይ ደግሞ ምን መሰላችሁ አሳይን ቫልዩን አሳይን እንዴት እንደምናደርግ በፕራክቲካል እንየው። assigning values in Python enter x is equals to 10 hash now this is assigning of integer assign አድርገናል y is equals to 3.14 ሶሪ ኮማን ያደረኩት 3.14 ነው። this is string name equals to double quote or single quote ምክንያቱም string ነው። ነጋ ሶሪ ከዚህ ያደረኩ ነጋ is valid is student ነው ነው is underscore ምክንያቱም variable name declare ስናደርግ underscore ነው is student equals to true because boolean ነው። boolean የሚባለው ደግሞ ምን እንደሆነ ወደፊት የምናየው ነው። አንደኛው is boolean ኦኬ። ይሄን ካልነው ወደም ነው ፕሪንት እናደርጋቸው እያንዳንዳቸውን እዚህ ላይ print into x comma type of x አሁን ምንድነው ታይፕ ኦፍ ኤክስ ነው የተጠቀምነው ለምን መሰላችሁ? ኤክስ ምንድነው ኢንቲጀር ነው ወይስ ስትሪንግ ነው ወይስ ፍሎት ነው የሚለው ወይስ ቡሊያን ነው የሚለው ለመለየት ምንድነው ታይፕ የሚለውን በጎን መጠቀም እንችላለን። ስለዚህ ራን ስናደርገው እዚህ ላይ አያችሁት ምንድነው አለ ቴን አለ። ቴንን ፕሪንት አደረገልን ኤክስ ቫልዩ ከዚህ ላይ እንደምታዩት ቴን ነው። ከዚያ ምንድነው ኢንቲጀር ነው አለ። ታይፑ ምንድነው አለ ኢንቲጀር ነው አለ። እያንዳንዳቸውን ሌሎችን ፕሪንት ቀጣይ ያለው y ነው y ኮማ ታይፕ ኦፍ y ፕሪንት አያችሁ 3.14 this ፍሎት ነው አለ። ቫልዩን 3.14 ሰጠን። እንደውም this is ፍሎት ሶሪ ከዚህ ላይ ተሳስተናል። ፍሎት ነው enter another print name comma type of name string ይለናል። አያችሁ ታዲያ ነጋ አለ። ኔሙ ነጋ ነው። እንዲሁም ታይፕ ምንድነው አለ string ነው አለ። ነው ኢንተር እና print is student ሶሪ ከዚህ ላይ ታይፕ ነው is student comma type is
ታይፕ ኢዝ ስቱደንት ስንል አሁን እዚህ ላይ ኢዝ ስቱደንት ትሩ ብሎ ያወጣና ትሩ ይልና ምን ይላል ቡሊያን ብሎ ያወጣልናል። በእርግጠኝነት ከዚህ ላይ ትሩ አለና ከዚያ ምንድነው ቡሊያን ኦፕሬተር ወይ ትሩ ነው ወይ ፎልስ ነው። ተማሪ ነው አልነው። አዎ ተማሪ ነው አለ አይደለም የሚለው ፎልስ ተማሪ አይደለም የሚለውን የሚያሳይ ነው። ቡሊያን ኦፕሬተር ይባላል። እንዲሁም በሰፊው ወደፊት እናየዋለን። ይሄን ካየነ እንዚህ መልቲፕል አሳይመንት የሚባል ደግሞ አለ በፓይተን መልቲፕል አሳይመንት መልቲፕል ቫሪያብሎችን በአንድ አሳይን ስናደርግ እንዴት ነው የሚለውን እንይ። አሽንን መልቲፕል አሳይመንት መልቲፕል አሳይመንት ኤክስ ኮማ ዋይ ኮማ ዜድ ኢዝ ኢኳልስ ቱ ሲንግል ኮት ባናና ኮማ ሲንግል ኮት ኦሬንጅ ኮማ ፖታቶ ሶሪ ሲንግል ኮት ወርድ ያልኩት አልተጠቀምኩም። ፖታቶ ኦኬ። አሁን እንደምታዩት ሶስት ቫሪያብል ኔም አለ። ከዚህ ደግሞ ሶስት ቫልዩ ሰተናቸዋል። ከዚህ ላይ ምንድነው አሁን ፕሪንት እናድርግና እያንዳንዳቸው እንይ። ፕሪንት ኤክስ ስንለው አሁን የኤክስ ቫልዩ ባናና የመጀመሪያው ይሰጠናል። ራን አያችሁት ባናና የሚለውን ሰጠን። ኢንተር ፕሪንት ዋይ ኢንተር ፕሪንት ዜድ ራን ስናደርገው በስቴፕ ባይ ስቴፕ ይሰጠናል። ባናና ኦሬንጅ ፖታቶ ሰጠና ዋን ቫልዩ ቱ መልቲፕል ቫሪያብል ደግሞ ቀጣይ ስንጠቀም ታያችሁ። ዋን ቫልዩ ቱ መልቲፕል ሶሪ ዋን ቫልዩ ቱ መልቲፕል ቫሪያብል ኤክስ ኢዝ ኢኳልስ ቱ ወይም በቃ ሌላ ፊደል እንቀይር። ኤ ኢዝ ኢኳልስ ቱ ቢ ኢዝ ኢኳልስ ቱ ሲ ኢዝ ኢኳልስ ቱ ኦሬንጅ ፕሪንት ኢንተር ፕሪንት ኤ ኮማ ቢ ኮማ ሲ ራን ስናደርገው አያችሁት ኦሬንጅ አለ። ምንድነው እዚህ ላይ አሁን ዋን ቫልዩ አለና ኦሬንጅ ነው። መልቲፕል ቫሪያብል እንደዚህ አድርገን መጠቀም እንችላለን። ሌላኛው ደግሞ ምን አውቶፑቲንግ ኦፍ ቫሪያብሎች እንዲህ ነው አውቶፑታቸው ነው የምናገኘው የሚለው እንየው። አውቶፑቲንግ ቫሪያብል ኢን ፓይተን ኤክስ is equals to paste single quote paste enter print single quote or double quote anything መጠቀም ይቻላችሁ። python is ፕላስ ኤክስ ምክንያቱም ኤክስ እዚህ ላይ አለ ፕላስ ኤክስ። አሁን እዚህ ላይ የፓይተን ኢዝ ቤስት ብሎ ያወጣልናል። እዚህ ላይ ስናየው ፓይተን ኢዝ ቤስት ብሎ ያወጣልናል። እዚሁ ይሄንን በተመሳሳይ እስኪ እንደምር ቫሪያብሎችን እንደምራቸው በፓይተን አውትፑት ማለት ስትሪንጎችን እንደምራቸው x is equals to beast enter y is equals to python is single quote python is እዚህ ላይ so print z is equals to
ኤክስ ፕላስ ዋይ ኢንተር ፕሪንት ኤክስ ፕላስ ፕሪንት ዜድ ራን ስናደርገው አያችሁት ፔስት ፓይተን ኢዝ አለው። ሶሪ ግን ኤክስ እና ዋይ ነው ቦታቸውን አቀያይራችኋለሁ። ፔስት ፓይተን ኢዝ ብሎ ደመራቸው። ወደ ቀጣያችን ስንሄድ ደግሞ ፓይተን ዴታ ታይፕ ነው። በፓይተን ውስጥ ያሉትን የዴታ ታይፕ ሰበን እንግዲህ ወደ ሌላኛው ስንሄድ ደግሞ ፓይተን ዴታ ታይፕ ነው። 7 ታይፖች ፓይተን ዴታ ታይፖች አሉ። ከሰባቱ ጀምረን በደንብ አድርገን ነው የምናያቸው። እንግዲህ እንደዚህ እንደምታዩትም በከለር አድርጌ ነው ሰባቱንም የፓይተን ዴታ ታይፖች ግራፍ ያሳየዋችሁ። ከዚህ ላይ 7 ቡልት ኦፍ ካታጎሪ ግሩፕስ ኤቭሪ ቫልዩ ፓይተን ቢሎንግስ ቱ ዋን ዚስ የፓይተን በቃ እነዚህ ኤቭሪ ቫልዩ ማንኛውም ቫልዩ ይሁን ከነዚህ ውጭ ያወጣል። ቴክስት አለ። ቴክስት በስትሪንግ ነው የሚቀመጥ። ኖመሪክ አለ። ኢንቲጀር አለ። ኖመሪክ ማለት ነምበር ነው። ኢንቲጀር አለ። ፍሎት አለ። ኮምፕሌክስ ነምበር ለማታውቁት በማትማቲክስ ሻለ እንደምናውቀው ለምሳሌ 2 ፕላስ 2 ጀ ቢል ምንድነው? አሁን እዚህ ላይ ምንድነው ሪል ቫልዩ አለ። እንዲሁም እዚህ ላይ ደግሞ ምንድነው ኢማጂነሪ ቫልዩ አለ። ስለዚህ ምንድነው እግር እንዳላችሁ ኮምፕሌክስ ነምበር ማለት ይሄ ነው። ከዚያ ሲኮንስ አሉ። ሊስት ታፕል እና ሬንጅ አሉ። ማፒንግ አለ። ዲስክሪሚኔሽን አለ። ዲስክሪሚኔሽን ለምንለው ምንድነው እንግዲህ ዲስክራይብ የሚያደርግ እያንዳንዱ ነው። ሴት አለ። ሴት ፍሪዞን ሴት አለ። ቡሊያን አለ። ቡሊያን ኦፕሬተር ትሩ ኦር ፎልስ አለ። ባይናሪ ነው። በባይት ሌቭሎች አሉ። ባይት ሄራ ሞር ቪው እናያቸዋለን። ስለዚህ አሁን ይሄንን ኮምፕሊትሊ እንደዚህ አድርገን ካየነው ቀጥታ ወደ ዋናው ኮዳችን ገብተን በደንብ አድርገን እንይ። መጀመሪያው ፓይተን ዴታ ታይፕ ነው። ምን ፓይተን ዴታ ታይፕ ዴታ ታይፕን ስናይ አሁን እዚህ ላይ የመጀመሪያው ቴክስት ታይፕ ስትሪንግን እንየው። ቴክስት ታይፕ ስትሪንግን እንይና ቀጣይም እያልን ከስትሪንግ ወደ ኖመሪክ እያልን በደንብ አድርገን ማሳያችሁ። እናንተ በደንብ ተከታተሉኝ። እንደውም ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ሄሎ ኔም እዚ ኢኳልስ ቱ ሲንግል ኮት ኦር ዳብል ኮት። ምክንያቱም ስትሪንግ ከሆነ ሁሌም ይሄን አንረሳም። ነጋን ከዚያ ኤንተር። ለምሳሌ ግሬቲንግ እዚ ኢኳልስ ቱ ሲንግል ኮት ኦር ዳብል ኮት ሄሎ ወርልድ ምን ሜሴጅ ደግሞ ምንም ሜሴጅ እናስተላልፍ። ሜሴጅ የሚል ደግሞ አንድ ክሬት እና ሜሴጅ እዚ ኢኳልስ ቱ በመልቲ ላይን ኮሜንትም ቫሪያብል ኔም ዲክሌር እንደ ሲንግል ላይን እንደ ዳብል ኮት ሲንግል ኮት መጠቀም እንችላለን። ከዚህ ላይ እንደምታዩት እንደ ቫሪያብል ሜሴጅ የሚለው እንደ ቫሪያብል ኔም ያደርግና የኛው ደግሞ እንደ ሲንግል ኮት እና እንደ ዳብል ኮትም ያገለግለናል። ለሁለት ነው ጥቅሙ ያለው። ከዚህ ላይ ምን this is multi-line comment in Python. sorry አላስገቡት። control plus copy c plus copy v ኬን ማጥፋት አለብኝ። አያችሁት ኮሜንት ይሆናል። ከዚህ ላይ ኮሜንት አይሆንም። እዚህ ላይ ኮሜንት ይሆናል ብላችሁ አጠብቁ። ምክንያቱም እዚህ ላይ ቫሪያብል ኔም ዲክሌር ያደርግንበታል። ራን ስናደርገው ፓይተን ራን ስናደርገው ራን ፕሪንት አድርገን ራን እናደርገው ኢንተር ፕሪንት ኔሙን ፕሪንት እናደርጋለን። ኢንተር እናውንም ፕሪንት ግሬቲንግ ኢንተር አሁንም ፕሪንት ሜሴጅ ላይ ራን ስናደርገው እንደምታዩት ሄሎ ወርልድ ነገ ይላል። ስሜን ኔም ነገ ይላል። አዚ ሄሎ ወርልድ ይላል። ዚስ ኢዝ መልቲ-ላይን ኮሜንት ኢን ፓይተን ይላል። ስለዚህ እዚህ ላይ አሁን ያየነው ምንድነው? ይሄ ምንድነው? ፓይተን ዴታ ታይፕ ኢን ስትሪንግ ነው። ቴክስት ኢን ስትሪንግ ነው። ቀጣይ ወደ ኖሞሪክ እንሂድና በደንብ አድርገን ኖሞሪክን እንይ። ኢንተርናል እና ታይና ወደ ላይ ስክሮል አድርገው ከዚያ
ኑሜሪክ ታይፕ ኢን ፓይተን። እዚህ ላይ የምናያቸው ኑሜሪክ ታይፖች ሶስት ናቸው። ኢንቲጀር፣ ፍሎት እና ኮምፕሌክስ ነው። ኢንቲጀር ኮማ ፍሎት ኮማ ኢንቲጀር ፍሎት እና ዘ ሰርድ ዋን ኢዝ ኮምፕሌክስ። ኦኬ እነሱን እያንዳንዳቸውን ስቴፕ ባይ ስቴፕ መጀመሪያ ኢንቲጀር እንይ ኢንት ኤጅ ኢዝ ኢኳልስ ቱ 21 ኢንት years is equals to 2026 print age comma type of age። አሁን እዚህ ላይ ኤጅን 26 እና ምንድነው ኢንቲጀር ነው ብሎ ራን ማድረግ አለ 21 ነው ብሎ ኤጅን 21 ነው ብሎ ታይፑ ደግሞ ኢንቲጀር ነው ብሎ ፕሪንት ማድረግ አለበት። እዚህ ላይ ኤጅ 21 እንዳለና ያ ክላስ ኢንቲጀር ነው ብሎ ያሳየናል። በተመሳሳይ ይርንም ባስቀምጠው እንደዚህ ነው የሚያደርገው። ቀጣይ ደግሞ ወደ ፍሎት እንሂድና ፍሎትን ስናየው አሁን እዚህ ላይ ደግሞ የፓይ ቫልዩን ሲናስብ ፓይ ኢዝ ኢኳልስ ቱ 3.14 3.14 ፕሪንት ፓይ ኮማ ታይፕ ኦፍ ፓይ ያ ፕሪንት ስናደርግ ከዚህ ላይ ሶሪ ምንድነው ኤረር አለ ዶት ነው ያልነው። እዚህ ላይ ሶሪ ተሳስተናል። ዶት ሳይሆን ኮማ ነው ማድረግ ያለብን። እዚህ ላይ ራን ስናደርገው አያችሁት 3.14 አለና ምንድነው አለው ፍሎት ነው አለው። ሶስተኛው ደግሞ ምንድነው አሁን እዚህ ላይ የምናየው ደግሞ ምንድነው እዚህ ላይ እንዳለ ኮምፕሌክስ ነምበር ነው። ኮምፕሌክስ ኢንተር ኮምፕሌክስን ስናይ አሁን እዚህ ላይ z is equals to ኮምፕሌክስ ነምበር ታውቃላችሁ 2 ሲደመር 3 j ኢንተር ፕሪንት z ኮማ ታይፕ ኦፍ z ፕሪንት ስናደርግ አያችሁት ምንድነው አለ 2 + 3j ምንድነው አለ ኮምፕሌክስ ነምበር ነው አለ። እንግዲህ እንደዚህ ነው ኮመንት ኑሜሪክ ታይፖች እነዚህን ከመሰሉ ቀጣይ ወደ ምን ሄዳለን መሰላችሁ? እነዚህን በዚህ መንገድ ካየነ ሲኩዌንስ ነው። ሲኩዌንስ የሚባሉት እነማን እንደሆኑ እነ ታፕል፣ እነ ሊስት፣ እነ ሬንጅን እነሱን እንያቸው። ናዘር ኮሜንት እናርግና ሲኩዌንስ ታይፕ ኢን ፓይተን ሊስት ኮማ ታፕል ሬንጅ ኤንድ ኦልሶ ሌላ ማለት አሁን ከዚህ ላይ የሆነ ቫሪያብል ኔም ክሬት እናርግና ወይም እያንዳንዳቸው ነው ለመጀመሪያ ላይ ሊስት የሚለውን እንዴ ሊስትን ስናይ እንዴት እንደምናይ በደንብ ተከታተሉኝ። ለምሳሌ አሁን ፍሩት ብዬ ልስጥ ፍሩትስ ኢኳልስ ቱ ማናውና እዚህ ሊስት የተባለ ሊስት ከሆነ ምንድነው ስኩዌር ብራኬት ነው እንጠቀማለን። ለሊስት ከተባላችሁ ምንድነው ስኩዌር ብራኬት ነው። ከዚያ ዳብል ኮት ወይም ሲንግል ኮት አድርጋችሁ አፕል ኮማ አፕል ኮማ ባናና ኮማ ሲንግል ኮት ወር ዳብል ኮት ቶማቶ ኢንተር ከዚህ ላይ ፕሪንት ፍሩትስ ማለት አያ ፍሩትስ ብለን ታይፕ ኦፍ ኮማ ታይፕ ፍሩትስ ራን ስናደርግ እንደምታዩት አፕል፣ ባናና፣ ቶማቶ ክላስ ሊስት ብሎ አስቀምጠልን። ሊስትን ካየነው ቀጣይ ወደ ምን እንሄዳለን? ወደ
ታፕልን ደግሞ ታፕል ኦፍ ኢን ፓይተን ታፕልን ለምሳሌ ኮኦርዲኔት ኢኳልስ ቱ ኦፕን ብራኬት ነው የምንጠቀመው። ኦፕን ብራኬት ነው የምንጠቀመው ለታፕል ከተባለ ለምሳሌ 12 በቃ የሆነ ቫልዩ መስጠት ማለት ነው። ኮማ 34 ኮማ 56 እያልን ቫልዩ መስጠት። ከዚያ ፕሪንት ኢንተርና ፕሪንት ኮኦርዲኔት ከዚያ ፕሪንት ስናል ኮኦርዲኔት ኮማ ታይፕ ኦፍ ኮኦርዲኔት እዚህ ላይ ፕሪንት ስናደርገው ያችሁት ከዚህ ላይ ምን አለ 12 35.56 ምናምን አለ ታፕል ናቸው አለ። this is a ታፕል ነው አለ። ታፕልን ካየነ ኦኬ። በቀጣይ ደግሞ የምናየው ምንድነው ሬንጅን እናያለን። ሬንጅ ስናይ ሬንጅ ኢንተር ነምበር is equals to ሬንጅ ኢንቱ በ5 እናደርገው 5 የትኛውን መጻፍ ሬንጅ የምታደርጉት ነገር ራሳችሁ መጻፍ ትችላላችሁ። ነም is equals to እንደዚህ ካደረግን ከዚያ ፎር ነም ፎር የተጠቀመው ምክንያቱም እንደ ሉፕ ነው ሬንጁን እንደ ሉፕ ነው የምናደርገው። ፎር ሉፕ ምናምን የሚለው በቀጣይ ስለምንደርስበት ችግር የለውም እናየዋለን። ከዚህ ላይ ግር እንዳይላችሁ ኢን ነምበር ቱ ፖይንት እንጠቀምና ኢንተር እናደርጋለን። ያ ፕሪንት እናደርግና ምን መሰላችሁ ከላይ እየሰጠነው ነም እንለዋለን። ነም ካስገባን በኋላ ነም ማለት ይቻላል ፎር ጋር እንትን የተባለው ማለት ከዚያ ኮማ እናደርግና ኮማ ኢንድ ሲያምነው ዳብል ኮት ወይም ሲንግል ኮት የፈለግነው እናስገባለን። ዳብል ኮት ወይስ ሲንግል ኮት ከዚያ ራን ስናደርገው ከ0 እስከ 4 ሊስት ያደርግልናል። ሶሪ ምንድነው ኤረር አላነስ ከዚህ ላይ እንትን አስገብተን ነው ይቅርታ። ሶሪ ደግመን ራን አድርገው። ኦኬ ከዚህ ላይ 0 1 2 3 4 ለምን ከአንድ ጀምሮ እስከ 5 አላደረገም እንዳትሉኝ፣ ምክንያቱም ኢንዴክሱ ከ0 ነው የሚጀምረው። ከ0 እስከ 4 ነው 0 1 2 3 4። ስለዚህ በቁጥራችን ውስጥ 0 1 1 2 3 4 5 ብዛታችን ስቆጥሩት 5 ይሆናል። ሬንጅን ካየነ ይሄን ከጨረስን ወደ ቀጣዩ የምንሄደው ምንድነው ማፕ ታይፒንግ ወይም ዲክሽነሪ የሚባለው ነው የምናየው። ኮሜንት እና ማፕ ታይፕ or dictionary in ፓይተን ኢንተርናል ነው። ስለዚህ ፓይተን ዲክሽነሪ ስንጽፍ አሁን እዚህ ላይ ፐርሰን እዚህ ፓይተን ዲክሽነሪ ስንጽፍ እዚህ ላይ ፐርሰን ኢኳልስ ቱ ዲክሽነሪ ስለሆነ የምንጽፍ ብራስ ነው እንከፍታለን። ከዚያ ምንድነው ዳብል ኮት እናርግና የምንሰጠው ሁሉ እያንዳንዱ ቫልዩ መስጠት መቀበል ነው። ኔም ከዚያ ዳብል ኮት አሁን ኔም የሰጠው ኔምን ነጋ ከዚያ ምንድነው አሁንም እንደዚህና ኮማ ዳብል ኮት ኤጅ እናደርግና አሁንም እዚህ ላይ 21 ቫልዩ መስጠት ኤጅ ብለን 21 ብለን ከሰጥነው ከዚያ ኮማ እንልና ደግሞ ሲቲ ወይም ኤኒቲንግ ሲቲ እንልና ኮማ እናደርግ ወይም የሆነ ማለት ሲቲ አሁንም ዳብል ኮት ጎንደር ጎንደር ከዚያ ላይ ኢንተር እናደርግና ፕሪንት ፐርሰን ከዚህ ላይ ፕሪንት ስናደርገው እንደምታዩት ከዚህ ላይ ይመጣና ምን ይላል ኔም እና ነገራል ኤጅ 21 ሲቲ ጎንደር ብሎ እንደዚህ አድርጎ ያሳየናል። ይሄ ምንድነው የማፒንግ ኦፍ
ማፒንግ ታይፕ ኦፍ ዲክሽነሪ ብለን እንጠራዋለን። ሌላኛው ቀጣይ ደግሞ ምንድነው? ቡሊያን ነው። አንደኛው ዳታ ታይፕስ ኦፍ ፓይተን ቡሊያን ነው። እስኪ ቡሊያንን እንዴት አድርገን እንደምንለው ቡሊያን ታይፕ ቡል honestly is student is admin በቃ የፈለግነው is ስቱደንት ነው ወይስ አይደለም? ለምሳሌ በቃ ስቱደንት አይደለም ብለን ኢኳልስ ቱ ፎልስ እንለው ፎልስ ኢንተር ፎልስ ካፒታል መሆን አለበት። እቺ ካፒታል ፎልስ እዚያ is admin ብለን ኢኳልስ ቱ ትሩ ነው ትሩ። አሁን ፕሪንት እንበል ፕሪንት is ስቱደንት ወይ ስቱደንት እንለው አጃ ታይፑንም እንወቀው በዚሁ is ስቱደንት ብለን ኮማ ታይፕ is ስቱደንት። አሁን እዚህ ስናየው is ስቱደንት ፎልስ ነው ይላል። ምክንያቱም እዚህ ላይ is ስቱደንት ነው ፎልስ ነው። ታይፑ ምንድነው አለ? ቡል ነው አለ። ያያችሁት እዚህ ላይ ቡል ነው እንዳልነው ሁሉ ቡል ነው ይላል። አድሚኑም በተመሳሳይ ነው፣ እንደዚህ ነው፣ ምንም ልዩነት የለውም። አሁን ደግሞ የምናየው መስላችሁ ታይፕ ካስቲንግ ወይም ዴታ ታይፑን ኮንቨርሴሽን አንዱ ዴታ ታይፕ ወደ ሌላ ዴታ ታይፕ እንዴት አድርገን ነው የምንቀይረው የሚለውን መቀየር ነው። አሁን እዚህ የምናየው ምንድነው ታይፕ ኦፍ ካስቲንግ ወይም ዴታ ታይፕ ኮንቨርሴሽን ታይፕ ኦፍ ካስቲንግ ኦር ዴታ ታይፕ ኮንቨርሴሽን። አሁን የመጀመሪያ ያው ኮንቨርሴሽን የምናደርጋቸው ኮንቨርቲንግ ቱ ኢንቲጀር ነው። ማንኛውም የተሰጠንን ዴታ ታይፕ ወደ ኢንቲጀር እንዴት አድርገን ነው የምንቀይረው? ለምሳሌ እንበልና አንድ ኤክስ ኢኳልስ ቱ 11 ወይም 12 ነጥብ 3 እንሰጥ። ይህንን ወደ ኮንቨርቲንግ ቱ ኢንቲጀር ስንቀይረው y is equals to ኢንት እንላለን። ወደ ኢንቲጀር የምንቀይረው ኢንት የላይኛው ምንድነው? እንዳጠቃላይ አሁን 12.3 ማለት ፍሎት ነው። በነጥብ የተቀመጠው ፍሎት ስለሆነ ኢንት እንልና ከዚያ በብራኬት ኢንት ብለን በብራኬት ከላይ የተሰጠነውን የማንን ኤክስ እንላለን። ኤክስ ስንል አሁን እዚህ ላይ መጨረሻ ላይ ኢንት እንልና ፕሪንት ዋይ እንላለን። ፕሪንት ዋይ ኮማ ታይፕ ኦፍ ዋይ ምን አይነት ታይፕ ነው የሚለውን የመጀመሪያው ፍሎት ከፍሎት ወደ ምን ሄደ የሚለው አሁን ራን አድርገን አውቶፑቱን አይታይም። እዚህ ላይ ምን አላችሁ መስላችሁ? እንደምታይ 12 አለና ክላሱ ምን ነው አለ? ኢንቲጀር ነው አለ። ግን መጀመሪያ ላይ ከዚህ በፍሎት ነበር። ስለዚህ እንደዚህ ከኢንቲጀር ወደ ኢንቲጀር ለመቀየር ከፍሎት ወደ ኢንቲጀር ይሄን ይመስላል። ቀጣይ ደግሞ ወደ ፍሎቲንግ ነው። እንዴት ነው ወደ ፍሎት ኮንቨርት የምናደርገው የሚለውን ወደ ፍሎት ስንቀይር አሁን እዚህ ላይ ዴታ ታይፕ ኮንቨርሴሽን ነው። ከዚህ ላይ ወደ ኮንቨርቲንግ ቱ ፍሎት ነው። አሁን እዚህ ላይ ኢንቲጀር እንስጥና ወደ ፍሎት እንቀይር ሲለው x is equals to 2 ይሄ ምንድነው? ኢንቲጀር ነው። ወደ ፍሎት ለመቀየር y is equals to ፍሎት ኦፍ የመጀመሪያውን የኤክስ ብለን እናስገባ። ኦፕን ብራኬት እና ኤክስ ነው። ኤክስ ካልነው በኋላ ከዚህ ኢንተርናል እና ፕሪንት ኤክስ ዋይ። አሁን እዚህ ላይ መጀመሪያ ማን ያመጣልናል? ፍሎት የሆነ ቫልዩ ይሰጠናል። እንዲሁም ታይፕ ኦፍ ፍሎት ነው። ታይፕ ፍሎት ከዚህ ላይ ራን ስንለው አያችሁት 2.0 አደረገው። 2.0 ያደረገው ለምን መሰላችሁ? ወደ ፍሎት ነው የቀየረው። በነጥብ ሲሆን ወደ ፍሎት ስለሚቀየር አዚያ ታይፕ ምንድነው አለ? ታይፕ ኦፍ ኤክስ አለ። ኤክስ ነው የምንለው አይደል?
ታይፕ ኦፍ ወይ ስንለው አያችሁ ላይ ፍሎት ነው አለ 2.0 ፍሎት ነው ብሎ አስቀምጠልን። አሁን በሌላኛው ደግሞ የምናየው ምንድነው ኮንቨርቲንግ ቱ ስትሪንግ ወደ ስትሪንግ ነው የምንቀይረው። ኮንቨርቲንግ ቱ ስትሪንግ ስትሪንግ አሁን ወደ ስትሪንግ ለመቀየር ፎር ኤግዛምፕል በቃ ኢንቲጀር እንስጠው x = 25 ኢንተር ቴክስት = string str አለ እየሰጠነው ማለት ነው x እንላለን x print text type of text ቴክስት አድርገን ራስ እናደርገው። አሁን አይደል ኢንዲጆ ነበር ወደ ስትሪንግ ይቀይራል። እንደምታዩት አይደል አውቶፑቱን ስናየው አያችሁ 25ን ስትሪንግ ነው አለ። ከዚያ ምንድነው str ስትሪንግ ነው ክላስ ታይፑ ምንድነው አለ ስትሪንግ ነው ብሎ አሳየን። አውቶፑቱን እንደምታዩት ይሆናል። በቀጣይ ደግሞ የምናየው ምን መሰላችሁ? በቀጣይ የምናየው መሰላችሁ በስትሪንግና ስትሪንግን እንዴት አድርገን ስትሪንግ እንደሆነ ለማሳየት የምንጠቀመው አንድ ዘዴ አለ። ኔም = በሲንግል ኮት ወይም ዳብል ኮት ነጋ ኢንተር ኤጅ = 21 ኢንተር print double quote my name is plus my name is plus name plus and I am double quote and I am plus str ወይም string ነው string of age plus years old አያችሁት። ከዚያ ኔክስት ምን ነው የምናደርግ ፉል ስቶፕ አድርገን ራን ስናደርገው እዚህ ላይ እንደምታያችሁ my name is ነጋ and I am 21 years old ብለን ማስቀመጥ እንችላለን። እንግዲህ ምንድነው ከ21 21 እንደ ስትሪንግ ተጠቅመን ወደ ስትሪንግ የነበረችው አንተን ብለን ከዚህ እንደዚህ አድርገን በአንድ ፓራግራፍ ኤክስፕረስ ማድረግ እንችላለን ብለን በሌላኛው ደግሞ የምናየው ምንድነው ኮንቨርቲንግ ቱ ኮምፕሌክስ ነበር። ኮንቨርቲንግ ቱ ኮምፕሌክስ ነበር x = 4 enter z = complex x enter print z አሁን ራን ስናደርግ አያችሁት 4 + 0 j 4 ሪል ፓርት ነው 0 ደግሞ ምንድነው ኢማጂነሪ ፓርት። እንደዚህ አድርገን በሪል ነምበሩን ወደ ኮምፕሌክስ አሁን እዚህ ላይ ኢንቲጀር ነምበር ነው ወደ ምን ቀየር ነው ወደ ኮምፕሌክስ ነምበር ቀየር ነው ማለት ነው። ሌላ ደግሞ አንድ አሪፍ ኤግዛምፕል ልስጣችሁ። ምንድነው s = 2 j plus or ሌላ ደግሞ አንድ አሪፍ ኤግዛምፕል ልስጣችሁ። s = 2 plus 3j ሌላ ደግሞ
ሌላ ደግሞ አንድ አሪፍ ኤግዛምፕል ስጣችሁ s is equals to ቁጥር ኦር ሲንግል ኮት እዚህ ላይ የምናደርገው በስትሪንግ እናድርገውና 2 + 3j ኢንተር ወይም በቃ ሌላ የፈለግነው t እንበለውና t is equals to ኮምፕሌክስ ወደ ኮምፕሌክስ የምንቀይረው ኮምፕሌክስ ስሙን ላስገባው s ቫሪያብል ነው ማለት ኢንተር ፕሪንት t ፕሪንት እናድርግ። አያችሁት እዚህ ላይ አይታያችሁ እንደሆነ ከፍ አድርጋችሁ ቆይ እንደምታዩት ከዚህ ላይ ምን 2 + 3j ብሎ አስቀመጠው። ይሄ ምንድነው ወደ ኮምፕሌክስ ነበር ከማን ነው እዚህ ላይ አሁን በዳብል ኮት ከተቀመጠ ሁሌም በዳብል ኮት ወይም በሲንግል ኮት ከተቀመጠ ምንድነው ስትሪንግ ነው ከስትሪንግ ወደ ኮምፕሌክስ ነበር ቀይረናል በዚህ መልኩ። በቀጣዩ ፓርታችን ደግሞ የምናየው ምን መሰላችሁ ኮንቨርቲንግ ቢትዊን ኮሌክሽን የሚለው ነው። አሁን እዚህ ላይ እያየን ነው እየጻፍን ነው ኮንቨርቲንግ ቢትዊን ኮሌክሽን እነዚህ ምናቸው ሊስት ታፕል ሴት ኤንድ ኦር ፋዘር እነዚህን መቀየር ነው። አሁን የመጀመሪያ አንድን ቀይር ታፕል ወደ ሊስት እንቀያየር ታፕል ቱ ሊስት ከታፕል ወደ ሊስት ስንቀይር አሁን በታፕል የተሰጠንን ለምሳሌ ኢንተርቨልና x is equals to ታፕል ኦፕን ብራኬት ነው 1 2 3 ነው 1 2 3 ይሄንን ወደ ምን ነው ወደ ሊስት እንቀይረው ኢንተር w is equals to ሊስት ብለን ስንል ወደ ሊስት የምንቀይረው ሊስት ኦፍ t የመጀመሪያው ሊስት ኦፍ x ነው የመጀመሪያው x አይደል ሊስት ኦፍ x ስንረጋው ኢንተር ከዚያ ፕሪንት w ኮማ ታይፕ ኦፍ w አሁን እዚህ ላይ ፕሪንት ስናደርገው ምን ይሰጠናል መሰላችሁ በስኩዌር ብራኬት 1 2 3 ይልና ከዚያ ምንድነው ታይፕ ኦፍ w ከተባለ ምንድነው የሚሰጠና ሊስት ነው የሚሰጠን ፕሪንት እናደርግ አያችሁ እዚህ ላይ 1 2 3 አለ በስኩዌር ብራኬት 1 2 3 አስቀምጠና ከዚያ ምንድነው ከዚያ ክላሱ ምን አለው ሊስት አለው ምክንያቱም የተሰጠነ መጀመሪያ ታፕል ነበር ከዚያ ወደ ሊስት ቀይረናል። በቀጣይ ደግሞ የምናየው ምን መሰላችሁ ጋይስ ከሴት ወደ ሊስት መቀየር ኮንቨርት ሴት ቱ ሊስት ኢንተር ሴት ኢኳልስ s ኢኳልስ ቱ ሴት 4 5 6 7 ኢንተር ሊስት ቱ ኢኳልስ ቱ ሊስት ኦፍ s print list to type of comma comma type of ስቴቱ ፕሪንት ስናደርግ እንደምታዩት እዚህ ላይ 4 5 6ን በሊስት አስቀምጦታል። እንደውም በሊስት አስቀምጦ እዚህ ላይ ታይፕ ምንድነው ስለው ምን አለ ሊስት ነው ብሏል አሳይቶናል። ከዚህ ይሄን በዚህ ካየነ ቀጣይ የምናየው ደግሞ ምን በሌላ ደግሞ ወደ ፓይተን ኦፕሬተርን ስናየው ፓይተን ኦፕሬተርን እንግዲህ 7 ኦፕሬተር ፋሚሊ ከቨር አርትሜቲክ ኦፕሬተር፣ አሳይመንት ኦፕሬተር፣ ኮምፓሪዝን ኦፕሬተር፣ ሎጂካል ኦፕሬተር፣ አይደንቲቲ ኦፕሬተር፣ ሜምበርሺፕ ኦፕሬተር ኤንድ ባይት ሌቭል ኦፍ ወርክ የሚያደርጉ እነዚህ 7 አይነት ፓይተን ኦፕሬተሮችን አምጥተናል። እንግዲህ አርትሜቲክ ኦፕሬተር ላይ የምናየው አዲሽን፣ ሳብትራክሽን፣ መልቲፕሊኬሽን፣ ዲቪዥን ኤንድ ሞጁለስ ኤንድ ስኩዌር ኤንድ ፍሎር ዲቪዥን የሚለውን በደንብ አድርገን የምናየው። አሳይመንት ኦፕሬተርን በተመሳሳይ ያለው ኮምፓሪዝን ኦፕሬተርን፣ ሎጂክ ኦፕሬተርን ኤንድ ኦር ኖት የሚሉትን እንዲሁም አይደንቲቲ ኦፕሬተር ኢዝ ነው ወይስ ኢዝ ኖት የሚለው፣ ሜምበርሺፕ ነው ኢን አባል ነው ወይስ አባል አይደለም የሚለው፣ ፒቷይስ ኦፕሬተሮችን እናያለን። ሁሉንም እናያቸዋለን ስቴፕ ባይ ስቴፕ። ወደ ፕራክቲካሉ እንሄድና በኮድ እየጻፍን እንያቸው። አሁን እንግዲህ ከዚህ ላይ ፓይተን ኦፕሬተርን ስናይ ፓይተን ኦፕሬተር
በአንደኝነት ብለን ያዝነው እንዲሁ አርትሜቲክ ኦፕሬተር ነው። እንግዲህ አርትሜቲክ ኦፕሬተርን ስናየው አዲሽን፣ ሳብስትራክሽን እንዲሁም ሌሎች አሉ። እነሱም እያንዳንዳቸውን ኮድ እያደረግን አርትሜቲክ ኦፕሬሽን ቫልዩን ውስጥ x is equals to 4 ኢንተር y is equals to 5 ኢንተር ፕሪንት እያንዳንዳቸው ፕሪንት ተሳስቻለሁ ላይ ፕሪንት ሳደርግ ፕሪንት ዳብል ኮት ወይም ሲንግል ኮት ተጠቅማችሁ አዲሽን እንላለን። ከዚህ አዲሽን ካልነው በኋላ ቪዲዮ ላይ ይልና ኮማ እናደርግና ምንድነው ማድረግ የፈለግነው? መደመር ነው ማባዛት ነው የፈለግነው? ኤክስ አዚ ቫሪያብል እንጠቀማላችሁ። ኤክስ ፕላስ ዋይ እንጠቀማለን። ከዚያ ራን ስናደርገው በእርግጠኝነት ኤክስ ፕላስ ዋይ ኢኳልስ ቱ 4 ሲደመር 5 9 ብሎ ያሳየናል። አያችሁት? እንደምታዩት እዚህ ላይ 9 ብሎ አሳይቶናል። እንደውም በተመሳሳይ ከዚህ ላይ እያንዳንዱን እያሳያችሁ ይሄንን ማይነስ እናደርግ። አሁን ማይነስ እናደርግ ራን ስናደርገው እዚህ ላይ ምን እንደሰጠን ማይነስ 1 ሰጠን። ምክንያቱም 4 ሲቀነስ 5 ኔጌቲቭ 1 ስለሆነ ማይነስ 1 አሳየን። በተመሳሳይ መልቲፕሊኬሽንን እንስጠውና እዚህ ላይ እንይ መልቲፕላይ ስናደርገው አያችሁት 4 ሲባዛ በ5 20 ነው ብሎ አሳየን። መልቲፕሊኬሽን ካሳየነው ዲቪዥንም እናሳይ። ዲቪዥን ስናሳይ ደግሞ ራን ስናደርገው አያችሁት 0.8 መጣን። ከ4 ሲቀነስ 5 0.8። እዚያ ሞጁለሱን ደግሞ ስናይ 4 ቀጣይ ማንን ያለን ስኩዌር ማለት ደግሞ ሁለት መልቲፕሊኬሽን ሳይን ከተጠቀምን ስኩዌር ነው። ስኩዌር ማለት ምንድነው? አሁን ኤክስ ነው 4 ነው። 5 ደግሞ 4ን 5 ጊዜ ስኩዌር ስናደርገው የሚሰጠን ቫልዩ አያችሁት 1024 ሰጠን። ከዚህ ላይ እንደምታዩት 1024 ይላል። ስኩዌር በፓይተን ወይም በሌሎች ፕሮግራሚንግ ዳብል አስትሪክስ ከተጠቀማችሁ ምንድነው? እንደ ስኩዌር ነው የሚጠቀም እንደ ስኩዌር ነው የሚወስደው። ቀጣይ ደግሞ ምንድነው? ፍሎር ዲቪዥን ስናይ ደግሞ ኤክስ ፍሎር ዲቪዥን አያችሁት ፍሎር ዲቪዥን ምንድነው? 0 ነው አለ። እንደዚህ አድርገን ምንድነው አርትሜቲክ ኦፕሬተርን በዚህ አይተናል። ቀጣዩ ሌላኛው ደግሞ አሳይመንት ኦፕሬተር ነው። አሳይመንት ኦፕሬተር for example x is equals to 10 ብንል ኢንተር x plus is equals to 5 አለ። ፕሪንት ኢንተር ፕሪንት እናደርግና x ነው። አሁን ከዚህ ላይ ውጤት የምናገኘው ምን መሰላችሁ? ይህ ማለት አሁን እዚህ ላይ እንደምታዩት x plus equals to 5 የሚለው ምን ማለት ነው? በኮሜንት እናድርግና ምን ማለት እንደሆነ ላሳያችሁ። ይህ ማለት x is equals to x plus 5 ማለት ነው። x plus 5 ማለት ነው። ስለዚህ x ስንት ነው? 10 ነው። 10 ሲደመር 5 20። አሁን ፕሪንት x ስንለው ምን እንመጣለን? 20 ነው እንመጣለን። እና ፕሪንት አድርገን 15 ነው እንመጣለን። 10 ሲደመር 5 15 አይደል? እዚህ 15 ነው እንመጣለን። እዚህ ላይ እንደምታዩት 15 ብሎ አሳየን። ግልጽ ነው። በቀጣዩ ደግሞ የምናየው ምን መሰላችሁ? አሁን ደግሞ በመልቲፕሊኬሽን እስኪ እንየውና x ታይምስ is equals to 2 is equals to 2 ነው equals to 2 ኢንተር ፕሪንት x ይህ ማለት ደግሞ እንደውም በኮሜንት ይህ ማለት ምን ማለት ነው? x is equals to x times 2 ማለት። ስለዚህ x ስንት ነው? አሁን እዚህ ላይ ስናየው 15 ነው አላ 15 ሲባዛው 30 ነው። ስለዚህ ፕሪንት ስናደርገው 30 ይመጣል። አያችሁት? 30 መጣ እና እዚህ ላይ እንደምታዩት 30 15 ይመጣ። የላይኛው ውጤት 15 ነው ብለናል። 15 ሲባዛው 30 ነው። ይሄንን እያልን በሌሎች መስራት እንችላለን። በጣም ሌላኛው ደግሞ ምንድነው?
ጋይስ ሌላኛው ደግሞ ኮምፓሪዝን ኦፕሬተር ነው። ኮምፔር ማድረግ ነው። ኮምፓሪዝን ኦፕሬተር ጋይስ ሌላኛው ደግሞ ምን መስላችሁ? ኮምፓሪዝን ኦፕሬተር ነው። ኮምፓሪዝን ኦፕሬተር እዚህ ላይ ኮምፓሪዝን ኦፕሬተር ላይ አሁን እንግዲህ ሁለት ቁጥሮች እንስጥና እነሱን ኮምፔር እናድርግ። y is equals to 8 ኢንተር x is equals to 4 ኢንተር print x is equals to y እናደርጋቸው x is equals to y እናደርጋቸው። አሁን አይደል ፕሪንት ስናደርግ እኩል ከሆኑ ትሩ ይለናል፣ ፎልስ ከሆኑ እኩል ካልሆኑ ፎልስ ይለናል። ይሄ ቦሊያን ኦፕሬተር ነው የሚጠቀም። እዚህ ላይ ታዩት፣ እዚህ ላይ ፎልስ አለ። ምክንያቱም ምንድነው አለ እኩል ስላልሆኑ ይታያቸዋል። እኩል ስላልሆኑ ፎልስ ነው የሚሆን ብሎ አሳየን። ይሄን እንደምታዩት ፎልስ ብሎ አሳይቶናል። ፎልስ ነው ምክንያቱም 4 እና 8 እኩል አይደለም። ከዚህ ላይ ደግሞ እኩል ካልሆኑስ ኖት ኢኳል ናቸው ብለን ሲናሳይና ዚህ ሳይንስ ኖት ኢኳል ናቸው ስንላውን ትሩ ነው የሚል በእርግጠኛ ትሩ አለ። ምክንያቱም እኩል አይደሉም ብለናል። እኩል አላደሉ ምናቸው it is ትሩ። ከዚያ እኩል አይደሉም ብለን ትሩ ካለና ምንድነው የትኛው ይበልጣል የሚለውን ደግሞ ኢንተርናል ፕሪንት ብለን ፕሪንት ኢንቱ x ግሬተር ዛን y ምንድነው የትሩ ሆነ ላይ አሁን እዚህ ላይ ቁጥሩን ስናዩት x ከy ይበልጣል አይበልጥም? y ነው የሚበልጥ። ከዚህ ላይ ራን ስናደርገው እንደምታዩት ፎልስ ነው አለ። ፎልስ ምክንያቱም y ነው የሚበልጥ። y ስለሚበልጥ እዚህ ላይ እንደምታዩት y ነው የሚበልጥ። እሺ ቼንጅ ለዛ እናድርገው ሲል አሁን ትሩ ነው y ነው የሚበልጥ። አሁን ትሩ ነው የሚበልጥ። ትሩ አለ y ነው የሚበልጥ አለና ትሩ አደረገልን። ጋይስ በሌላኛው ደግሞ አሁን የምናየው እንደው ሎጂካል ኦፕሬተር ነው የምናየው። ሎጂካል ኦፕሬተር ላይ ስናየው ማለት ነው ኤክስ ቫልዩ እንስጥና መጀመሪያ በደንብ አድርገን እናያቸው። ሎጂካል ኦፕሬተር ምንናቸው? መጀመሪያ ላይ ግልጽ ይሆንላችሁ። ሶስት አይነት ሎጂካል ኦፕሬተሮች አሉ። ኤንድ አለ፣ ኦር አለ፣ ኤንድ ኖት አለ። እንዲሁም በማትስ ላይ ታውቁታላችሁ። ሎጂካል ኦፕሬተር ኤንድ፣ ኦር፣ ኤንድ ኖት ሶስት ናቸው። ስለዚህ እያንዳንዳቸው እንዴ ቫልዩ እንስጥና ኤክስ ኢኳልስ ቱ 10 y is equals to ኢንተር ማለት ነው አንድ ላይ ነው። y is equals to 5 ካደረግን በኋላ ኢንተርናል እና ፕሪንት እናደርጋቸው። እያንዳንዱ ፕሪንት እናደርግና አሁን በኤንድ እንግለጻቸው። x ግሬተር ዛን 5 ኤንድ በኤንድ የምንገልጻቸው ኤንድ y ስፔስ y ለዛን 10 ትሩ ከሆነ ትሩ ነው ይላል፣ ፎልስ ከሆነ ፎልስ ነው ብሎ ያሳየናል። አያችሁት? ከዚህ ላይ ምንድነው አለና ትሩ ነው አለና። ምክንያቱም ምንድነው እንትን ኤክስም ከ5 ይበልጣል ወይም ከ10 ያንሳል። እንደምታዩት እዚህ ቫልዩም እንደዚያ ነው የሚያሳየን። ቀጣይ ደግሞ በማን እንስራ? በኦር እንስራ። ኤክስ ግሬተር ዛን 15 ፕሪንት እንበልና ፕሪንት ብለን ኤክስ ግሬተር ዛን 15 ኦር ዋይ ለዛን በቃ 10 ነው ለበቃ ባጭ ዋይ ለዛን ትሩ ከሆነ ሁለት አንዱ ካሟላ ትሩ ኦር ምክንያቱም ኦር ከሆነ ከሁለት አንዱ ኤንድ ካለ ግን ሁለቱም ትክክል መሆን አለባቸው። ራንስ እናደርግ አያችሁ ትሩ ኦር ምክንያቱም ምንድነው አንዱ ዋይ ከስንት ነው ከ10 ያነሰ ስለሆነ ኤክስ ግን ከ15 አይበልጥም። ግን አንዱ ትሩ ስለሆነ ትሩ ያደርገዋል። ኦርጌት ጊዜ አንድ ትሩ ካለ ትሩ ያደርገዋል። አዘሮች ሁለት ፎልስ ከሆነ ብቻ ነው ፎልስ የሚሆነው። ይሄን ታውቃታላችሁ ብዬ ተስፋ አደርጋለሁ። ከዚያ ደግሞ ሶስተኛው ፕሪንት በኖት ነው የምንሰራ። ፕሪንት እና ኖት ብለን አሁንም አናዘር ብራኬት ያስፈልገናል። ኤክስ ግሬተር ዛን 5 ኤክስ ከ5 ይበልጣል እዚህ ላይ ትክክል ነው ይበልጣል አይደል? ግን ኖት ስላለው ምንድነው እዚህ ላይ ፎልስ አድርጎ ነው የሚያመጣው። አያችሁት? ፎልስ አድርጎ ነው የሚመጣው። ምክንያቱም ትሩ ነው ትክክለኛው ከዚያ ስንወስድ እናደርገው ወደ ፎልስ ይቀየራል።
ሌላኛው ደግሞ ጋይስ አይደንቲቲ ኦፕሬተርን ስናይ አይደንቲቲ ኦፕሬተር በአይደንቲቲ ኦፕሬተር ላይ ያሉትን ማን ኢዝ እና ኢዝ ኖት ናቸው። ኢዝ ኤንድ ኢዝ ኖት እነዚህ ናቸው አይደንቲቲ ኦፕሬተር የሚባሉት። አሁን እዚህ ላይ ኤግዛምፕል ሰተን በአይደንቲቲ ኦፕሬተር እንስራ። ኤክስ ኢዝ ኢኳልስ ቱ እንበልና 1,2,3 ብለን እንስጣቸው ኢንተር ብለን እዚህ ላይ ዋይ ኢዝ ኢኳልስ ቱ ኤክስ እንበለው ወይም ልክ እንደ ኤክስ ነው። እዚህ ኢንተር ብለን ሌላ ደግሞ አናዘር ባለው ዜድ ኢዝ ኢኳልስ ቱ 1 2 3 እንበለው ነው 1 2 3 ሶሪ ኮማ ሰላም ኮማ ካደረግን አሁን እያንዳንዱ ፕሪንት እናድርግ። ፕሪንት ኤክስ ኢዝ ዋይ ስፔስ እያደረግን ኤክስ ኢዝ ዋይ ኤክስ ዋይ ነው አለ። ትክክል ነው ወይስ አይደለም? ኢንተር ነው ኤክስ ዋይ ነው ይላል። ምክንያቱም ኤክስ ዋይ ነው ትክክል ነው። ስለዚህ ወይ ፊቴ ላይኛውን አቴ እንዳይወዛግብነት ሲበዛ ፊቴ ላይኛውን እናጥፈውና ላይ ራን ስናደርግ ኦኬ ምንድን ነው ሲንታክስ ኤረር አለ። ኦኬ ያው እዚህ ላይ ኢኳልስ ቱ አላልነው ኢኳልስ ቱ ስንለው እዚህ ላይ እንደምታዩት ትሩ ነው አለ። አያችሁት? ምንድነው ትሩ ነው አለ። ሲኤስ አለራፍተን ወይ እንደገና አራናልና አያችሁት? ትሩ ነው አለ። ምክንያቱም ምንድነው ኤክስ ዋይ እኩል ነው ኤክስ ነው ኤክስ ከዋይ ይገኛል እንደማለት ነው። የትሩ ይሆናል። በቀጣይ ኤክስ ማለት ዜድ ነው ካለን ኢንተር ነው ኤክስ ኢኳልስ ቱ ዜድ ነው የሚለው እንዴ ፕሪንት ኤክስ ኢዝ ዜድ ራነር አያችሁ ፎልስ ነው አለ። ምክንያቱም ምንድናቸው እነዚህ ዲፈረንስ ኦብጀክት ስለሆኑ አንድ ስላልሆኑ ተመሳሳይ ናቸው ማለት አንችልም። ሌላኛው ደግሞ አናዘር የምናየው ደግሞ ምንድነው ሜምበርሺፕ ኦፕሬተር የሚለው እንዴ ሌላኛው ደግሞ ጋይስ ሜምበርሺፕ ኦፕሬተር ይባላል። ሌላኛው ደግሞ ጋይስ ሜምበርሺፕ ኦፕሬተር ይባላል። ሜምበርሺፕ ኦፕሬተር ላይ ስናያቸው አሁን እዚህ ላይ የሆነ ቫሪያብል ኔም ክሬት ነውና ፍሩትስ ኢዝ ኢኳልስ ቱ ሲንግል ኮት ኦር ዳብል ኮት አፕል ባናና ኤንድ ኦልሶ ፖታቶ ሶሪ እዚህ ላይ ዳብል ኮት ወይም ሲንግል ኮት መጠቀም አለብን። ፖታቶ ስለዚህ እያንዳንዳችን ፕሪንት እናድርጋቸው ይገኛል ወይ ኤን ነው ወይስ ሜምበርሺፕ ኦፕሬተር ላይ ማለት ባጭሩ ኤን ኤንድ ኖት ኤን ወይም ይኖራል ወይም አይኖርም እንደማለት ነው። ከዚያ ላይ አሁን እዚህ ፕሪንት ባናና ኢን ኤ ፍሩት እንበለው ፕሪንት አድርገን ያው ቁጥር ሲንግል ኮት ባናና በፍሩት ውስጥ ይገኛል ወይ ብለን ኤክስፕረስ እናደርገው ኤን ያለ ፍሩት ውስጥ ትራንስ እናደርገው አያችሁ ታዲያ ላይ ትሩ ያለን ለምን መሰላችሁ? ምክንያቱም ከዚህ ላይ ይገኛል ወይ አዚ ላይ እናጥውና ድል በደንብ እናሳያችሁ። እዚህ ላይ ራንስ አድርገው አያችሁ ትሩ አለው። ምክንያቱም ምንድነው ባናና በፍሩት ውስጥ ይገኛል አንዱ ፓርት ነው። አሁን እንደምታዩት አንዱ ፓርት ነው። እዚህ ላይ ባናና በፍሩት ውስጥ ይገኛል። ከዚህ ላይም ትሩ ነው ብሎ አሳየን። ቀጣይ ደግሞ ሌላም ማሳየት እንችላለን። ለምሳሌ እሺ ፕሪንት ኦሬንጅ ኢን ፍሩት እንለው ኦሬንጅ ይገኛል አይገኝም? አዚያ ፎልስ ማለት አለበት ግዴታው።
ከዚህ ላይ እንደምታዩት አያችሁት ፎልስ ብሎ አስቀመጠው። እሺ ኖት ኢን ምንለውስ ትሩ ይለዋል። ኖት ኢን ምንለው ደግሞ አሁን እዚህ ላይ ትሩ ይለዋል። አያችሁ እንደገና ኖት ኢን ስንለው ትሩ አለ። ስለዚህ ሜምበርሺፕ ኦፕሬተር ማለት ይሄን ይመስላል። ደግሞ ጋይስ ቢትዋይስ ኦፕሬተር ይባላል። ቢትዋይስ ኦፕሬተር ኢን ቢት ሌቭል ነው። ኢን ቢት ሌቭል በቢት ሌቭል ነው ኤንድ ጌትን ኦር ጌትን የምንጠቀምባቸው ማለት ነው። ከዚህ ላይ አሁን ኤግዛምፕሉን ስናይ x is equals to 5 እንበል ኢንተር x is equals 5 ብለን ኢንተር እንበልና y is equals to 3 እንበልና ከዚያ ኢንተር ፕሪንት ከዚህ ላይ ፕሪንት ስናደርግ ምንድነው በኤንድ ጌት ነው የምንጠቀም ምክንያቱም ባይት ሌቭል ስለሆነ ፕሪንት እና x the symbol of ኤንድ ጌት እናደርግና y ስናደርገው አሁን እዚህ ላይ ምንድነው በባይት ሌቭል ስለሆነ እዚህ ላይ ፕሪንት እናደርግና ባይት ሌቭል 5 ስንት ናት? 5 ማለት 0101 በባይት ሌቭል ማለት ነው። 3 ስንት ነው ከተባለ ደግሞ 0011 ነው። 3 ደግሞ 001 ነው። ከዚህ ላይ አሁን እዚህ ላይ 000 ይሆናል። በምን ነው በኤንድ ጌት ስንሰጠው አንድ ብቻ ነው አንድ ሲሆን ከዚህ ላይ ምን እንሰጠናል? ኤንድ ጌት ቫልዩ እንሰጠናል 001 ይሄ ማለት አውትፑት ቫልዩ ወደ ዴሲማል ባይናሪውን ወደ ዴሲማል ስንቀይረው ምን ይሆናል? እዚህ ኳልስቱ አንድ ይሆናል። አሁን አውትፑቱ አንድ መሆን አለበት። ራን እናርግና አንድ አያችሁት? አውትፑቱን ከዚህ ላይ አንድ አግኝተናል። ሰላም ጋይስ፣ በአሁኑ ደግሞ የመጣና እንግዲህ ስትሪንግ ኢንዴክሲንግ ኤንድ ስትሪንግን በኢንዴክሲንግ ኤንድ በሳይለንሲንግ አድርጎ ማየት ነው። እንግዲህ ስትሪንግስ አር ኦርደርድ ኢን ኢሚዩቴብል ሲኩዌንስ ነው። ኢሚዩቴብል ሲኩዌንስ ኦፍ ካራክተር each character has a positive index እያንዳንዱ ካራክተር ፖዚቲቭ ኢንዴክስ አለው from left to right ከሌፍት ወደ ራይት ከሆነ and negative index from right to left ነው። እንግዲህ ከዚህ ላይ ፓይተን እያየን ቴክስት ቴክስት ቫሪያብል ኔሙ ቴክስት ፓይተን ቫልዩ ፓይተን ነው። ከዚህ ዜሮ አለ ኢንዴክስ ነው። ኢንዴክስ ዜሮ የመጀመሪያው ዜሮ ከዚያው አንድ እያለ ይሄዳል እስከ 5 ይሄዳል። ስለዚህ ከምነው ከሌፍት ሳይድ ወደ ራይት ሳይድ ከሆነ ፖዚቲቭ ነው። ከራይት ሳይድ ደግሞ ከ-6 ተነስቶ ደግሞ ወደ ከ-1 ተነስቶ ወደ -6 ከሆነ ደግሞ ራይት ቱ ሌፍት ይሄ ምን ይባላል? ይሄ ኔጌቲቭ ነው። ይሄ ደግሞ ከዚህ ከሌፍት ወደ ራይት ደግሞ ምንድነው? this is positive። አሁን እዚህ ላይ ስናቸው አሁን ቴክስት ኦፍ ኢንዴክስ 0 ላይ ያለው ማለት ነው ፒ ነው። ቴክስት ኦፍ 2 እና ከዚያ በላይ ከ2 እና ከዚያ በላይ ያለው እዚህ ላይ 2 እና ኢንዴክስ ላይ 2 ነው። ከዚያ በላይ ያሉት እነዚህ እስከ 5 ያሉት ናቸው። እነዚህ ናቸው THON ቴክስት -1 ላይ -1 ይቺ ናት መጨረሻዋ ላይ -1 ያለኝ ማለት n ናት። ቴክስት በየሁለተኛው ነው ፒ ያለ ቲ ያለ ኤንድ ኦ አለ በየሁለቱ ነው ያያችሁት። ጃምፕ የሚያደርግ በየሁለቱ ምክንያቱም ምንድነው እነዚህ ሁለቱ ፖይንቶች ካሉ ምንድነው በየሁለቱ ነው ጋፕ የሚያደርግ። ከዚያ ከ0 እስከ 4 ቴክስት ከ0 እስከ 4 0 የሆነተኝ ከዚያ 0 1 2 ከዚያ 3 4 ናቸው። እነዚህ ሲቆጠሩ 4 ይሆናሉ። ከዚያ ምንድነው ፓይተን PYTH እንዲሁም ከ-1 ጀምሮ ደግሞ እስከዚህ -1 እስከዚህ ካለ ደግሞ ይሄ ማለት እንደዚያ ነው። ሪቨርስ ነው። this is ሪቨርስ ነው። እዚያ ወደ ኮዱ ደግሞ ኮዱን በደንብ አድርገን ወደ ኮዱ ስንመጣ ስትሪንግ ኢንዴክሲንግ ኤንድ ሳይለንሲንግ የሚለው ስትሪንግ ኢንዴክሲንግ ኤንድ ሳይለንሲንግ እዚህ ላይ አሁን የቅድሙን ፓይተንን ቴክስት ቫሪያብል ቴክስት is equals to ፓይተን ሲንግል ኮት አድርጎት ፓይተን ኦኬ ኢንተር። አሁን እዚህ ላይ ፕሪንት እያደረግን እያንዳንዱን ፕሪንት እናድርግ። ፕሪንት ቴክስት ሚንስ ቫሪያብል ነው። ከዚያ ምንድነው 0 ኢንዴክስ 0 ስናደርገው ፕሪንት ማድረግ አለበት። ራን እናድርግና ራን ስናደርገው ከዚህ እንደምታዩት ፕሪንት አድርጓል። ምክንያቱም ኢንዴክስ 0 ላይ ያለ ፒ ስለሆነ ደግሞ በተመሳሳይ ኢንተር እና ኢንዴክስ ፕሪንት ቴክስት 5 አምስተኛው ላይ ያለው 5 መጨረሻ ላይ ያለ ኤን ናት። ስለዚህ ኤንን ፕሪንት ማድረግ አለበት። አያችሁት? እንደምታዩት አይ ላይ አሁን አምስተኛው ላይ ማን ነው ኤን ፕሪንት አድርጓል። በተመሳሳይ ኮፒ ፔስት እያደረግን ኦኬ እንግዲህ እየቀየርን ነው። -1 እናድርግ እስኪ -1
ያ -1 ካደረግን -6 እናርጋት -6 ከ0 እስከ 4 እናድርገው 0 to 4 ከ0 እስከ 4 ካደረግነው ከ2 እስከ መጨረሻው ከ2 እስከ መጨረሻው አደረግነው ከ2 እስከ መጨረሻው ካደረግነው ከመጀመሪያው እስከ 3 ከመጀመሪያው እስከ 3 ካደረግነው እንዲሁ በየሁለቱ ጋፕ ሁለት ፕሪንት ስናደርግ ያችሁት እንደምታዩት PNP Python ተን PYT PTO እያለ እንደዚህ እያደረግን መስራት እንችላለን። እንዲሁም ሌላ ደግሞ ቴክስት አንድ ሌላ ቫሪያብል ኔም ክሬት እናደርግና አሁን ማናዘር ኢንተር ቴክስት ኢኳልስ ቱ ዴታ ሳይንስ print text ከ0 እስከ 4 አሁን ፕሪንት ስናደርገው ዴታ ብቻ የሚለውን ፕሪንት ማድረግ አለበት። አያችሁ ታዲያ ላይ ዴታ ብሏል። ከዚያ ደግሞ ቀጣይ ደግሞ እንደዚሁ ከ4 እስከ መጨረሻው እና ፕሪንት for to the last sorry square bracket ነው ማድረግ ያለብን ከ0 ከ4 እስከ መጨረሻው ነው ብራኬት አለ እዚህ ትራንስ እናደርገው ሳይንስ ተማለት አለበት። አያችሁ ሳይንስ አለ። ስለዚህ በዚህ መልኩ ስትሪንግ ኢንዴክሲንግ ኤንድ ሳይለንሲንግን አይተናል። ወደ ቀጣይ ፓርቱ እንድናየው እዚህ ላይ ኮንዲሽናል ኤንድ ሉፕ ኮንዲሽንስ ኤንድ ሉፕ በደንብ አድርገን ባሪፍ እናያቸው እና እንዲሁም ወደ ፕራክቲካል ወደን በደንብ አድርገን እናያለን። ዲሴሽን ስትሪንግ ኢንዴክሲንግ ዊዝ ኢፍ ኤልስ ኤንድ ኤልስ ሉፕስ ነው ሪፒት ነው። ኢት ዊዝ ፎር ኤንድ ዋይል ሉፖችን የምናያቸው ፎር ኤንድ ዋይል ሉፕ ነው። ቦዛር ኮንትሮሌብል ናቸው። ኤንድ ብሬክ አለ ኮንቲኒው ኤንድ ፓስ ባይ ብሬክ ማለት ምንድነው? ወደ ኒው ላይን ክሬት እናደርግ ነው። አዲስ ነው ያንን የምንሰራውን ነገር ተጠን ወደ ሌላ አዲስ እንጀምር። ኮንቲኒው ማለት ደግሞ ስኪፕ ማለት ነው፣ በዚሁ ማስቀጠል ነው። ፓስ ማለት ደግሞ ዱ ነቲንግ ወይም ፕሌስ ሆልደር ፓስ አድርጓል ማለት ነው። ከዚህ ላይ እናያቸው። አሁን እዚህ ፎር ኤንድ ዋይል ሉፕ አለ፣ ብሬክ አለ፣ ኤግዚት ሉፕ ኢሚዲየትሊ ከዚያ ሉፕ ላይ መውጣት ነው። ኮንቲኒው ማለት ደግሞ ስኪፕ ዘ ኔክስት ኢተሬሽን ወደ ቀጣዩ ኢተሬሽን መሸጋገር ነው። ዱ ነቲንግ ፕሌስ ሆልደር ምን ማለት ፕሌስ ሆልደር ሳይፈጠርበት ሲቀር ነው። አሁን እዚህ ላይ እንደምታዩት ቢ ግሬተር ዛን ኤ አለ ትሩ ፕሪንት ቢ ኢዝ ግሬተር ዛን ቢ ኢዝ ግሬተር የትሩ ብሎ ያወጣዋል። ኢፍ ነው ኢፍ ከሆነ ከዚያ አዘርዋይስ ካለ ኤልስ ካለ ደግሞ ኢዝ ኢኳልስ ቱ ቢ ኢኳልስ ቱ ትሩ ፕሪንት ትሩ ኢኳል መሆናቸው አድርጎ ያሳየናል። ይሄንን ያው በቲዎሪ ከምላችሁ ወደ ፕራክቲካሉ ዘንድ ፕራክቲካሉ በደንብ እንየው። እንግዲህ ወደ ኮዱ መተን ስናየው ከዚህ ላይ በደንብ አድርገን እንየውና ፓይተን ኮንዲሽን ኤንድ ኢፍ ስቴትመንት ፓይተን ኮንዲሽን ኤንድ ኢፍ ስቴትመንት አያ ኒው ላይን ክሬት እናደርግና ቫሪያብል ክሬት እናደርጋለን። a equals to 55 b equals to 300 ኢንተር if ነው ክሬት ማለት if እንልና b greater than a ነው ኢንተር እናደርግና ፕሪንት እናደርግና b ሲንግል ኮት ኦር ዳብል ኮት ሶሪ b is greater than a ስለዚህ ፕሪንት እናደርገው አሁን p is greater than a ይላል። p is greater than a ብሎ አሳየን። እንደምታዩት ላይ p is greater than a ብሎ አሳይቶናል። አዚያ ውስጥ ትክክል ባይሆንስ p ለምሳሌ a ቢበልጥስ ፎልስ መሆኑን ቢያውቅ ሌላ እንዴት ነው የምናደርገው? ኤልስ ስቴትመንት የሚለውን እንጠቀማለን። ከዚህ ላይ ኢንተርናልና ሌላ ክሬት እናደርግ a is equals to variable ክሬት እናደርግና a is equals to 200 ነው ኢንተር p is equals to 30 ነው። እዚያ if እንልና if p greater than a ነው
ፕሪንት አድርገን አሁን እዚህ ላይ b is greater than a ነው። b is greater than a b greater than a ነው አይደለም። ከዚያ ውጭ ምን እንላለን? ኤልስ እንላለን። ኤልስ ስቴትመንት ኤልስ ካልሆነስ ብለን ሌላኛው ሆኖን እናስገባለን። ኤልስ እንልና ፕሪንት ብለን የሚሆነውን በዳብል ኮት ተጠቅመን ኮት ኦር ሲንግል ኮት ብለን a is greater than b a is greater than b አሁን ፕሪንት የሚያደርገው ትክክለኛው ነገር ደግሞ የታችኛው ነው። እዚያ ፕሪንት እናደርግና እንየው። አያችሁት? ፕሪንት ስናደርገው a is greater than b የሚለውን የሁለተኛውን ፕሪንት ያደርግልና ማለት ነው። በሌላኛው ደግሞ የምናየው ፓይተን ሉፕ ነው። ፎር ሉፕ ኤንድ ዋይል ሉፕ ነው የምናያቸው በፓይተን። እንግዲህ ፓይተን ሉፕ የሚለውን ፓይተን ሉፕስ እንግዲህ ሁለት አይነት ፓይተን ሉፖች ነው የምናየው በዚህ በእኛ አሁን በምናየው አንዱ ፎር ሉፕ ኤንድ ዋይል ሉፕ ነው። እስኪ ፎር ሉፕ መጀመሪያ እንይና አዚያ ወደ ዋይል ሉፕ እንሄዳለን። ፎር ሉፕስ አሁን ፎር ሉፕ ስንሰራ ለምሳሌ እስኪ አንድ ቫሪያብል ኔም ክሬት እናደርግና ከዚያ ቫልዩ ሰጠን ያንን ፕሪንት እናድርገው በፎር ሉፕ። ከዚያ ፍሩትስ ኢኳልስ ቱ አፕል ባናና ማንጎ። ኦኬ እነዚህን ሊስት ካደረግን አሁን በፎር ሉፕ ላይ ፎር ሉፕ አይተሬሽን እንዲያደርግ ወይም ድግግሞች እንዲያደርግ ኤን የሚባል ቢልቲን ፋንክሽን አለ። የፓይተን ቢልቲን ፋንክሽን ፎር እንላለን። ፎር ፍሩት ኤን የምትባል አያችሁት? ኤን የምትባል የፓይተን ቢልቲን ፋንክሽን ናት። ምን አይተሬት እንዲያደርግ ፎር ሉፕ እንዲያደርግ ፍሩትስ ኢንተር እንላለን። ከዚያ ፕሪንት ፍሩትስ እንላለን። ፕሪንት ፍሩትስ ኦኬ ፕሪንት ፍሩትስ ካልነ እንደ አይተሬት የሚያደርገው ሬንጅ እንስጠውና ምን ያክል ሬንጅ ይሆናል የሚለውን እንይ። ለምሳሌ ፎር ብለን አይ ከዚያ አይ ማለት የኛ ሬንጅ ይሄን የሚባለው ቢልቲን ፋንክሽን አለ። ሬንጅ 5 እናድርግ 5 or 6 even 6 ማድረግ እንችላለን። ኢንተር ፕሪንት እናደርግና ፕሪንት አይ እዚያ ኮማ እናደርጋለን። ኢንድ ፋንክሽን ያው ሲንግል ኮት አውጣብቁት ፈለገው ማድረግ እንችላለን። ኢንተር እናደርጋለን። ፕሪንት ኦኬ አዚያ ራስ እናደርገው። እንደምታዩት ከዚህ ላይ እንግዲህ እያንዳንዱ ሊስት አድርጎ አፕል ባናና ማንጎ 5 ጊዜ ያያችሁት ከ0 እስከ 5 እንዲሁም አፕል ባናና ማንጎ አለ ከ0 እስከ 5 ሶስት ያሉ ፍሬዎቹ ከ0 እስከ 5 ያደረገ እነዚህ በፎር ሉፕ አይተሬት ያደርጋል። እንግዲህ ፎር ሉፕን በዚህ ካየነው ቀጣይ ወደ ምን እንሄዳለን? ወደ ዋይል ሉፕ እንሄዳለን። ዋይል ሉፕ እናጥፈውና እዚህ ላይም ኮማንድ ላይም ሴልስ ብለን እናጥፈው። እዚያ ወደ ዋይል ሉፕ ስንሄድ ፎር ሉፕን በዚህ ካየነው ዋይል ሉፕ በዋይል ሉፕ እንግዲህ አሁን ከመጀመሪያ ላይ መነሻችን መስጠት አለብን። አይ ኢዝ ኢኳልስ ቱ ዋን ነበር ኢኒሻላይዝ የምናደርገው ዋይል ብለን ምንድነው እዚህ ላይ ሬንጃችን አይናት ዋን መሆኑን እናውቃለን። አይ ለዛን ሽቴን ነው እስከ 10 ያሉት ኢንተር እንላለን። እዚያ ፕሪንት አይ ከዚያ አይ ፕላስ እያደረገ አይተሬት ባንድ እየጨመረ እንዴት ነው አይ ፕላስ ኦር ኢኳል 1 ያውን ራን ስናደርገው እንደምታዩት እስከ 10 ያለውን አይተሬት ያደርግልናል። አያችሁት? ከዚህ ከአንድ ተነሳና
እስከ 9 ሲቆጠሩ 10 ይሆናሉ። እንግዲህ while loop በዚህ መልኩ ካየነ ያው በዚህ ፉል ኮርሱን እንደዚህ አድርገን አጠናቀናል። ባይ ባይ ቻው።